እግዚአብሔርን እጅግ በጣም አድርጌ ከልቤ አመሰግናለሁ። እንደዚህ ቆሞ እግዚአብሔር ካልረዳ፣ እግዚአብሔር ካላገዘ፣ እግዚአብሔር እድልን ካልሰጠ አገልጋይ ስለተመኘንም አይሆንም፣ ስላቀድንም አይደለም። ግን እግዚአብሔር በዚህ ወቅት፣ በዚህ ጊዜ፣ በዚህ ሰዓት ሙኒክ በምትባል ከተማ እዚህ ተገኝቼ ከእናንተ ፊት ደግሞ እንድገኝ ያቀደው ዕቅድ እንደሆነ ግን በጣም እርግጠኛ ነኝ እና ክብሩን ሁሉ ጠቅልዬ ለሱ እሰጣለሁ። ክብር ለእግዚአብሔር ይሁን። እንግዲህ ስሜ ቅድም እንደተነገረው ሙሴ እባላለሁ። የመጣሁት ከስዊድን ስቶክሆልም ነው። ኢየሩሳሌም ቤተክርስቲያን ወንጌላዊ ቤተክርስቲያን ውስጥ አገለግላለሁ። ምናልባት ዛሬ ስለ አገልግሎት ስለማስተምር ስለ አገልግሎት እዛ ላይ እናገር ይሆናል። ግን ያው እዛ በ36 ዓመት ያክል አገልግያለሁ በቤተክርስቲያን ውስጥ። የሁለት ልጆች አባት ነኝ። የ31 ዓመት እና የ30 ዓመት ልጆች አሉኝ። ሁለቱም ራሳቸውን ችለው አሁን ኑሯቸውን እየኖሩ ነው። እግዚአብሔር ረድቶናልና ያም ከእግዚአብሔር ሲሆን ነው የሚሆነውና እግዚአብሔር ስለዛም እጅግ በጣም አድርጌ አመሰግናለሁ። እንግዲህ ባለሁበት በኢየሩሳሌም ቤተክርስቲያን ውስጥ በቀደምትነት በእግዚአብሔር ቃል አስተምራለሁኝ። በሁለተኛ ደረጃ ደግሞ ነፃ የሆነ የካውንስሊንግ አገልግሎትን ደግሞ እሰጣለሁኝ። ስፒሪቹዋል የሆነም እንዲሁም ደግሞ ሴኩላር በሆነ ሁለቱን ሃይብሪድ የሆነ የካውንስሊንግ አገልግሎት እሰጣለሁ። የእግዚአብሔርን ቃል አስተምራለሁ። እንዲሁም ደግሞ በዚህ በስነ መለኮት ትምህርት ቤት ውስጥም ደግሞ ተማሪዎች አላችሁ። በዚያም ውስጥ ደግሞ ፉሊ ራሴን ሰጥቼ ደግሞ እያገለገልኩ ያለሁትና መታደል ነው። እግዚአብሔር ረድቶኛልና እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። ይህን ያህል እንግዲህ ስለኔ ከተናገርኩኝ አንድ ትንሽ ሰው ነኝ። በእናንተ በመካከል ያቆመኝ የእግዚአብሔር ጸጋ ብቻ ነው። ሌላ ምንም ስለኔ ልናገር የምችለው ነገር የለም አይኖርም እና ክብሩ ሁሉ እግዚአብሔር ጠቅልሎ እሱ ይውሰድ። ስለ እናንተ እግዚአብሔርን እጅግ በጣም አድርጌ አመሰግናለሁ። ምክንያቱም እኛ እኮ አገልጋዮች በቃ እግዚአብሔር የሰጠንን ጸጋ ሰዎች እንዲማሩልን እንዲያደምጡ ነው። በቃ የጠዋት ማታ ጸሎታችን፣ ምኞታችን፣ ህልማችን እንዲህ አይነት እድሎችን አግኝተን መጀመሪያ እኛ ታምረን፣ እኛ ተለውጠን፣ እኛ ተቀይረን፣ እኛ ደግሞ በቃ እንደዚህ የእግዚአብሔርን እውነት የእግዚአብሔርን ሀሳብ ለሌሎች ማስተላለፍ ነው እና ልክ እንዲህ አይነት እድል ሲገኝ እኔ ነፍስ አልቀረልኝም። በጣም ደስ እያለኝ እንጂ እያደረኩኝ ያለው ኤቭሪ ኦፖርቹኒቲ የነገሮች መብዛትና መፈለግ አይደለም፣ ግን እግዚአብሔር በሚፈልገን ቦታ የእግዚአብሔርን መልእክት ማቅረብ እንጂ የቁጥር መብዛት ማነስ አለው። 3ም 4ም 5ም ሰው ይሁን ወይንም እዚህ ጀርመን መምጣት ያለው ይልኩበት ቦታ የትም ቦታ ይሁን እድሉን አግኝተን አገልጋዮች ለሰዎች መልእክታችንን ስናስተላልፍ ከዛ የበለጠ ትልቅ እድል የለም። that's why we are here on the planet Earth። ስለዚህ እግዚአብሔርን እጅግ በጣም አድርጌ ስለዛ አመሰግናለሁ። እንግዲህ ይህን ያህል ከተናገርኩኝ በቀጥታ ወደ ትምህርታችን ነው የምንሄደው። እንግዲህ እንደሰማሁት ፓስተር በመጀመሪያ ቤተክርስቲያንን እንደው ላመሰግን ፈልጋለሁ። ምክንያት የሆኑኝን ደግሞ በዚህ ቦታ መጥቼ እንዳገለግል እኔ ደስ አለኝ እያልኩኝ እግዚአብሔርን አከብራለሁ እያልኩኝ አንዳንዴ ደግሞ ምክንያት የሆኑ ሰዎች ደግሞ እንረሳለን። ሁሉ ጊዜ ይህንን መርሳት የለብንም። ሁሉ ነገር እንዲከናወንና እንዲፈጸም ከትንሽ ጊዜ ከትንሹ ነገር አንስቶ እስከ ትልቁ ድረስ ኮንትሪቢዩት ያደረጉት ነገሮች ሁሉ ማሰብ በጣም ተገቢ ነገር ነው። ስለዚህ ምክንያት የሆኑኝ የቤተክርስቲያን መሪዎችን እጅግ በጣም ከልቤ አድርጌ አመሰግናለሁ። ሌላው ደግሞ በአምልኮ ያገለገላችሁ እግዚአብሔር ይባርካችሁ። ስለእናንተም ሳላመሰግን አላፍም። የማየውን ነገር ሁሉ ሳላመሰግን ማለፍ አልፈልግም። አንድ ቃል ይበቃል አይደል ለማመስገን እና ክብር ሁሉ ለስሙ ይሁን። ስለዚህ እዚህ ዛሬ የተገኛችሁት ሁላችሁ እንደተረዳሁት ከሆነ የቤተክርስቲያን የአገልግሎት ቡድን መሪዎችና እንዲሁም ደግሞ አገልጋዮች ናችሁ እንደተረዳሁት ከሆነ። ስለዚህ ትምህርት የማስተምረው በዚህ ዙሪያ ላይ ይሆናል ማለት ነው። እንደው አንድ ነገር ልላችሁ የምፈልገው ትምህርት ስለሆነ በቃ ብዙ የሚያነቃቃ ወይንም ደግሞ አለ ኢሞሽናል የሚያደርግ ነገር አይደለም የማስተምረው። ምክንያቱም ትምህርት ነው። ስብከት ሲሆን ኦፍ ኮርስ በቃ ሰዎች ያሉበት ሁኔታ ላይ የሚያተኩር ነው። ያዘኑ፣ የተሰበሩ፣ የተጠገኑ፣ መለወጥ፣ መነሳት የሚገባቸው፣ መወሰን የሚገባቸው እና ሳምቲንግ ፓወርፉል የሆነ ኢሞሽናል የሆነ ነገር ይጨመርበታል፣ ይኖርበታል ስብከት ሲሆንና ኢሚዲየት የሆነ ለውጥ ስለሆነ ያ ወቅት በሰዎች ህይወት ውስጥ ስለሚሰራ። ትምህርት ግን እንደዛ አይደለም። አሁን ዛሬ ምንም ከናንተ ኢሞሽናል የሆነ ነገር ኤክስፔክት አላደርግም
አሜን ሃሌሉያ ምንድነው አልጠብቅም። መጠብቀው ነው ምንድነው ይሄ ትምህርት ውስጣችሁ ገብቶ ትምህርት የአንድ ቀን ለውጥ አይደለም፣ ቀስ እያለ በሂደት ውስጥ ነው ለውጥን የሚያመጣው። ስለዚህ ቀስ እያልኩኝ ፍሬ ሐሳቤን እንድትይዙልኝ ልናገር የፈለኩበትን እግዚአብሔር ለዚህ ለእናንተ እንደ አገልጋይና እንደ መሪ ልትሰሙ የሚገባችሁን ነገር ብቻ በደንብ እንድትረዱልኝና እንድትይዙልኝ ነው የምፈልገው። ቀስ እያልኩኝ አሁን ባለሁበት አይነት መንፈስ እናገራለሁ። ኤክስፔክት እንድታደርጉ ማለት ነው በእንዲህ አይነት መልኩ እንደማስተምርና እግዚአብሔር ይመስገን። አሁን ብዙ ስመለከት እኔ ለምሳሌ በሶሻል ሚዲያ ላይ በተለያዩ አይነት መልኩ ስመለከት በእውነት እኔ ራሴም ያየሁት እና ያስተዋልኩት እንደው በጥናት የሚያገኙት ነገር ምንድነው ከ70% በላይ ብዙ የምናያቸው ነገሮች በሙሉ ስብከት ትኩረት ላይ ስብከት ተኮር ናቸው። አብዛኛው ትምህርት ብዙ የለም። ሁለተኛ ነው ትዕግስቱም የለንም። ትምህርት ለመማር ትዕግስት አንድ ሰዓት ቁጭ ብሎ ለመማር ትዕግስት፣ ያኛው ግን በጣም አጭር ነው፣ ቶሎ ብዙ አድማጭ አለ። ከዛ የተነሳ ህይወታችን መሰረታዊ የሆነ ለውጥ የለው። አሁን ሳስበው የጎደለን ነገር ምንድነው? መሰረታዊ የሆኑ ነገሮችን ቁጭ ብለን በእንደዚህ አይነት ሁኔታ ወይም በሌሎች አጋጣሚዎች ቁጭ ብለን መማር ነው። እንደሱ ሲሆን ስር ነቀል የሆነ ለውጥ፣ ስር ነቀል የሆነ ማንነት ይኖረናል ማለት ነውና እግዚአብሔር ይመስገን። ስለዚህ ትምህርት መማር ጥሩ ነው ለማለት ነው። በቀጥታ ወደ ትምህርታችን ከመሄዳችን በፊት አጭር ጸሎት እግዚአብሔር አምላክ እንዲያስተምረን እንጸልያለን። እጅግ በጣም የተፈራህና የተከበርክ የምትወደንና የምታፈቅረን የኛ ነገር የማይሆንልህ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው የተከፈተ ነው ተብሎ እንደተጻፈ የእግዚአብሔር ዓይኖች በምድር ዙሪያ ሁሉ ናቸው እንደሚል ጌታ ሆይ ዓይኖችህ ወደ ወንድሞቼና ወደ እህቶቼ ወደ እኔም ስለሆነ ክብርና ምስጋና ሁሉ ለአንተ ይሁን። እውነተኛ የበጎች እረኛ እኔ ነኝ። በእኔ የሚገባ ይድናል፣ ይገባል፣ ይወጣል፣ መሰማሪያንም ያገኛል ያልክ ያው የእግዚአብሔር ልጅ የናዝሬቱ ኢየሱስ በአንተ መግባት፣ በአንተ መውጣት፣ በአንተ መስራት፣ በአንተ መንቀሳቀስ፣ በአንተ መተንፈስ ሁሉ በአንተ ሆነልን። በእግሮች ስር እንደዚህ መሰብሰብ ስለቻልን ቅዱስ ሆይ ከበስተኋላው ያለውን ነገር ሁሉ ስለምናስተውል ከልባችን ከነፍሳችን በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ እነዚህ ውድ ወንድሞቼና እህቶቼ ብዙ ነገራቸውን መስዋዕት አድርገው ጌታ ሆይ ብዙ የሚሰሩት ነገር ሊኖር እንደሚችል አስባለሁ። ጊዜያቸውን አመቻችተው ተሯርጠው እግዚአብሔር ሆይ በእግሮች ስር ቁጭ ብለው ያንተን ቃል ለመማር ለአንተ ካላቸው ስፍራ የተነሳ ጌታ ሆይ ወንድሞቼና እህቶቼ በዚህ ቦታ ላይ አሉ። እባክህን የዘላለም አምላክ እግዚአብሔር ሆይ ፎከስም አድርገው የመጡት ስለ አገልግሎትና ስለ መሪነት ለመማር ነው። አስተማሪያችን አንተ ነህ። አምላካችን መንፈስ ቅዱስ አስተማሪ አንተ ነህ። አንድ ትንሽ እዚህ ጋር እኔ የቆምኩት ሰው ምክንያት አድርገኝ ወንድሞቼና እህቶቼን ማስተማር ትችላለህና አስተማሪያችን መንፈስ ቅዱስ አንተ በመሃላችን ሆነ እንድታስተምረን ከልባችን እንለምንሃል። ጌታ አይምሮዬን አስብበት፣ መንፈሴ ከመንፈስ ጋር ይገናኝ። ስሜቴ እግዚአብሔር ያንተን ስሜት የተረዳ ይሁን። ወንድሞቼና እህቶቼን እንዳልጎዳቸው፣ አይምሯቸውን እንዳላቆሽሽ፣ ከኔ አፍ መውጣት የማይገባው ነገር እንዳይወጣ፣ ልባቸውን እንዳልሰብር በጥንቃቄና በማስተዋል ጌታ ሆይ ርስቴ የሆነውን ሕዝብህን እግዚአብሔር እንዳገለግል እንድትረዳኝ ለምንሃል። ማንኛውም አይነት የጨለማ የክፋት ኃይል አሰራር ጌታ እግዚአብሔር ሆይ ቃልህን እንዳንማር፣ ቃልህን ስንማር ደግሞ ዳይቨርት የሚያደርግ ሐሳባችንን የሚሰርቅ የሚበታትን የማናየው የማናስተውለው የውስጥም የውጭም ተጽዕኖ በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም የተከለከለ እንዲሆን እንጸልያለን። እኔ ለኢየሩሳሌም በዙሪያዋ የእሳት ቅጥር በውስጧ ደግሞ ክብር እንደሆነ እሆናታለሁ እንዳልክ በዙሪያችን የእሳት ቅጥር ሁነን በውስጣችን ክብር ሁነን ደግሞ ጌታ ሆይ አንተ ቅዱስ አምላክ ነህ። በቅዱስ አምላክ ፊት ያለ ቅድስና መቆም የሚችል የለም። አምላኬ ሆይ በፊትህ አለሁኝ። ከሁሉም በላይ እዚህ ጋር የቆምኩት ባሪያ ፍጹም የሆነ ማንም የለም። በንግግር እንሳሳታለን፣ በአድራጎት እንሳሳታለን። የቆየ በደል ውስጣችን ሊኖር ይችላል። አሁን እንኳን የሚከሰን ነገር ሊኖር ይችላል።
ታላቅ የሆነው ግን የመድኃኒታችን የጌታችን የኢየሱስ ክርስቶስ ደም በሰከንድ ውስጥ አይደለም የኛን በዓለም ውስጥ ያለው ሰው ሁሉ በፊትህ ንስሐ ሲገባ ሊያጠብ ሊያነጻ ሊያጸዳ ቅዱስ አድርጎ ባንተ ፊት ሊያቀርብ የሚችል ብርቱ የሆነ ደም በዚህ ደም ልቤ አይምሮዬ ሐሳቤ ሁለንተና የተቀደሰ ይሁን። መልካም ማስተላለፊያ እንደሆነ አትይብኝ። ምንም አይነት አንተ የማትደሰትበት ነገር በእኔ ውስጥ አይኖር። በደም የታጠበ ይሁን። በወንድሞቼና በእህቶቼ ህይወት ውስጥ ምንም በደልና ኃጢአት ጌታ ሆይ በፊትህ አለን። ውስጥን ልታጠብ ውስጥን ልትቀድስ የሚችል ደም አለን። በዚህ ደም የወንድሞቼና እህቶቼ በደልና ኃጢአት ሁሉ የታጠበ ይሁን። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። ይታያችኋል አይደል? ያው ፓወርፖይንት ስለሆነ ማን የሚጠቀመው እያየን ይሆናል። እንግዲህ የቁርጡ መርሃ ግብር እንዴት እንደሆነ መጀመሪያ በነገራችሁ ደስ ይለኛል። ያው ዛሬንና ነገን የማስተምረው አይ ቲንክ ባገኘሁት መረጃ መሰረት 4 ክፍለ ጊዜያቶች ነው የሚኖሩት። የትምህርት ክፍለ ጊዜያት ነው የሚኖረው ዛሬ ማለት ነው። 2 ትምህርት ስለ አገልጋይና ስለ አገልግሎት እንማራለን። ነገ ደግሞ 2 ክፍሎች ይኖራሉ። በእነዚያ 2 ክፍሎች ደግሞ ስለ መሪነት እንማራለን ማለት ነው። ይህንን ይመስላል። በክፍል 1 ላይ እንግዲህ አገልጋይና አገልግሎት በሚለው ርዕስ ነው የምንማረው። የምንመለከታቸው እንግዲህ በ2 ክፍሎች ነው። መጀመሪያ ክፍል ላይ አንዱን ፓርት መጀመሪያውን ፓርት እንማራለን። ከዛ ደግሞ ከረፍት በኋላ ደግሞ ወይ ደግሞ ከምሳ በኋላ ደግሞ ሁለተኛውን ክፍል እንማራለን። ግን የምንማራቸው በእነዚህ 2 ክፍሎች ውስጥ 9 ነጥቦች ይሆናሉ። መጀመሪያው ስለ አገልግሎት ዓላማ እንመለከታለን። ሁለተኛ ደግሞ ማን ነው ማገልገል የሚገባው የሚለው እናያለን። በሶስተኛ ደረጃ አገልጋይ ማንን የሚያገለግለው የሚለው እናያለን። አራተኛ ደግሞ አገልጋይ በምን ያገለግላል የሚለውን እንመለከታለን። ከዛ የአገልጋይ ባህሪ እንዴት መሆን አለበት የሚለውን እነዚህን በመጀመሪያው ክፍለ ጊዜ እናይና ከዛ በሁለተኛው ክፍለ ጊዜ ደግሞ የአገልጋይ የጸሎት ህይወት፣ አገልጋይና የእግዚአብሔር ቃል፣ ከዛ የይቅርታ ልብ መያዝ እና የአገልግሎት ሽልማት የሚሉት እነዚህን 9 ነጥቦች እግዚአብሔር ቢረዳን ቀስ እያልን አብረን እንመለከታለን። ግን ከዛ በኋላ የምናደርገው ነገር ምንድነው? ዲስከሽን ኩዌሽንስ ይዣለሁ። መማር ማለት እውነት ለመናገር ከሆነ አንድ ሰው እዚህ ጋር ቆሞ የሚናገረው ብቻ አይደለም። አሁን ሞደርን የትምህርት አሰጣጥ ላይ እንደ ድሮ አንድ ሰው ቆሞ መናገር ብቻ ሳይሆን ሰዎች እርስ በርሳቸው ነው ያላቸውን እውቀት የሚከፋፈል። በደንብ የሚማረው ሰው እሱም ለሌላው ሲናገር ከሌላኛውም ሰው እየሰማ እንደሱ። ስለዚህ ዲስከሽን ኩዌሽን ይዣለሁ። በጣም ብዙ ነው፣ በጣም ደስ ይላል። በግሩፕ እንከፋፈልና እነዛን ጥያቄዎች 5 የመጀመሪያውን ክፍለ ጊዜ ስንጨርስ እነዛን 5ቱን ጥያቄዎች ልክ በተማርናቸው ትምህርት ላይ በቃ እኛ ደግሞ የምንማማርበት እርስ በርሳችን ማለት ነው። እና በጣም ግሩም ይሆንና መማር ማለት እንደዛ ነው። አብረን ስንማማር ነው። እኔ ብቻ እዚህ ጋር ተናጋሪ መሆን የለብኝምና እያንዳንዳችን ሪፍሌክት እናደርጋለን፣ ተጨማሪም ነገር እናደርጋለን። ይህንን መሰረት አድርገን ግሩም የሆነ የማንረሳው ትምህርት ሆኖልን እንድንለያይ የዲስከሽን ጊዜ ይኖረናል። እሱን እንግዲህ ትምህርቱን ልክ ስንጨርስ የመጀመሪያውን እንደሱ እናደርጋለን። እኔም ደግሞ ትምህርቴ ውስጥ ምንድን ያደረኩት ይሄ ኢምፖርታንት ስለሆነ የኔን ነገር መቀነስ አለብኝ ወይም ደግሞ ፈጠን እያልኩ መሄድ አለብኝ ብዬ ይሄ ፓርቱ ስለሆነ አንዱ የትምህርቱ ክፍል ስለሆነ እንደሱ አድርጌያለሁኝ ማለት ነው። የመጀመሪያው እንግዲህ የምንመለከተው ዓላማ ነው። ብዙ ጊዜ ያው በስነ መለኮት ትምህርት ቤት ውስጥ ሳስተምር ዓላማ ለኔ በጣም ኢምፖርታንት ነገር ነው። ማንኛውም ሰው አንድ ነገር ሊያደርግ ሲነሳ ዓላማ ሊኖረው ያስፈልጋል። ዓላማ ያለው ሰው ሁሉ ጊዜ ግቡን የሚያውቅ ነው፣ የሚደርስበትን ያውቃል። ስለዚህ ለዛ ለሚደርስበት ነገር ለሚደርስበት ቦታ የሚያስፈልገውን ነገር ሁሉ መያዝ ይችላል። ስለዚህ ስለ አገልግሎት ትምህርት ስንማር ለምንድን ነው የምንማረው፣ ምንድን ነው ምክንያቱ የሚለውን ነገር በደንብ ዲፋይን ማድረግ አለብን፣ በደንብ መመለስ አለብን ማለት ነው። ስለዚህ የመጀመሪያው የምንመለከተው ዓላማ ይሆናል። ምንድን ነው ለአገልግሎት የምንማረው፣ ለምንድን ነው ስለ አገልግሎት የምንማረው፣ ዛሬ እዚህ የተሰበሰብንበት ዋነኛ ምክንያት ምንድን ነው የሚለውን መመለስ አለብን። የመጀመሪያው ነገር የምንማርበት ዓላማችን ዛሬ የተሰበሰብነው ሁላችንም እግዚአብሔርን ለማክበር ነው፣ የአገልግሎት ትምህርት ዓላማው። ሁለተኛው ደግሞ የክርስቶስ አካል የሆነችውን ለማነጽ ነው። አሁን እኛ እዚህ ያለነው በአንድ አካል ውስጥ ያለን እርስ በርሳችን የመተናነጽ ጉዳይ ነው። አገልግሎት ዓላማው መተናነጽ ነው እንጂ ማፍረስ አይደለም።
ሶስተኛው ለወንጌል ስርጭት ራሳችንን ለማዘጋጀት ነው ማለት ነው። ሶስተኛው ዓላማ ይሄ ነው። አራተኛው ደግሞ ተተኪዎችን ለማዘጋጀትና አደራ ለመስጠት። ስለዚህ የዛሬው መሰብሰባችን የትምህርታችን ዋና ዓላማ ምንድነው? እነዚህ አራት ነጥቦች ናቸው ማለት ነው። ሌላው ደግሞ ፈጠን ቢልባችሁ ይሄንን ፓወርፖይንት አሁን የማቀርበውን በሙሉ በፒዲኤፍ ፎርማት አድርጌ ለፓስተር ዘገየም ስንስር ቢያመልጣችሁ ባትጽፉ የምትጽፉ ጥሩ ነው፣ ለማስታወስ እንድትችሉ ከዚህም በላይ ማለት ነው። ጥሩ የመማር አቅማችሁ የማስታወስ አቅማችሁ ይጨምራል። ጥሩ ነው እንደሱ ማድረጉ። አንድ ሰው ሁለት ነገር እየጻፈም ሲያደምጥ አቅሙ የማስታወስ ችሎታው በጣም ሃይ ነው የሚሆነውና እንደሱ ብታደርጉ ምን ማለት ግን ካልቻላችሁ ደግሞ አስቀምጥላችኋለሁና ታገኙታላችሁ ማቴሪያሉን ማለት ነው። ስለዚህ የመጀመሪያው እግዚአብሔርን ለማክበር ነው። የማንኛውም መንፈሳዊ ሰው አገልግሎት ቀዳሚና ዋና ዓላማ እግዚአብሔርን ማክበር ነው። የምናደርገው ነገር ሁሉ የእርሱን ታላቅነት የሚገልጥ መሆን አለበት ማለት ነው። ማንኛውም የምናደርገው ነገር ሁሉ መንፈሳዊ ነው የምንለው አገልግሎት አምላካችን እግዚአብሔርን ከፍ የሚያደርግ መሆን አለበት። የእግዚአብሔር ቃል ራሱ ይሄንን ይደግፈናል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ይላል እንግዲህ ስትበሉም ሆነ ስትጠጡ ወይም ማንኛውንም ነገር ስታደርጉ ሁሉን ነገር ለእግዚአብሔር ክብር አድርጉት ብሎ ጳውሎስ የቆሮንቶስ አማኞችን ሲመክራቸው እንመለከታለን። ኮርስ አውዱን ብንመለከተው በዚች ማህበር ውስጥ ችግር ነበረ። ለጣዖት ስለተሰዋ ምግብ መብላትንና አለመብላትን በሚመለከት ትንሽ አከራካሪ የሆኑ ነገሮች ስለነበሩ በገበያ የሚሸጥ ስጋ ነበርና እሱን ገዝቶ ስለመብላት የሚያከራክራቸው ጉዳይ ነበርና በዛ ላይ ጳውሎስ ከተነጋገረ ብዙ ዲስከስ ካደረገ በኋላ መጨረሻ ላይ ግን ያለ ማንኛውም አይነት የምታደርጉትን ነገር ሁሉ ለእግዚአብሔር ክብር አድርጉት ይላል። ስለዚህ አንድ ነገር ሁሉ አገልግሎታችን እግዚአብሔርን የማያከብር ከሆነ እግዚአብሔርን ከፍ የማያደርግ ከሆነ ይሄንን መሰረት ያላደረገ ከሆነ አገልግሎታችን ጥያቄ ይኖረዋል። በእግዚአብሔር ዘንድ አክሰፕታንስ ያለው አይሆንም። ስለዚህ ለእግዚአብሔር ክብር ብለን ሁሉ እንድናደርግ ዓላማችን መሆን አለበት። ሁለተኛው የክርስቶስ አካልን ቤተክርስቲያንን ለማነጽ። ሁለተኛው የአገልግሎታችን ዓላማ አሁን ዛሬ የምንማረው ለምንድን ነው? ይህንን ትምህርት ከተማርን በኋላ የወንድሜን ሕይወት ለማነጽ፣ የእህቴን ሕይወት ለማነጽ፣ ለወንድሜ መለወጥ፣ ለእህቴ መለወጥ ምክንያት፣ ለሌሎች መለወጥ ምክንያት እንድንሆን ነው። ይሄ ነው አምላካችን እግዚአብሔር እንድንማር የሚፈልገው። ይሄ የሱ የእግዚአብሔር የተልእኳችን አንዱ ክፍል ነው። የአገልግሎት ዓላማ አማኞች በመንፈሳዊ ሕይወታቸው እንዲያድጉ፣ እንዲበረቱና እንዲታነጹ ለማድረግ ነው። ስለዚህ እነዚህን ነገሮች ነው ማለት ነው የምናደርገው በአገልግሎታችን። የምናገለግለው እኮ የሰዎችን ሕይወት እኮ ነው፣ ሌላ እኮ አይደለም። ሰውን እኮ ነው የምናገለግለው። ምን እንዲሆን እንዲያድግ፣ ምን እንዲሆን እንዲለወጥ፣ ምን እንዲበረታታ፣ ምን እንዲሆን እንዲታነጽ፣ ከዛ አስታንጸው ሲሆን መልካም አገልጋይ እንዲሆን እንዲህ ይላል የእግዚአብሔር ቃል። ለዛ ዓላማ እንደሆነ ሰዎች እንዲታነጹ እንዲያድጉ እንደሆነ ኤፌሶን ጳውሎስ ለኤፌሶን አማኞች እንደዚህ ይላቸዋል። አንዳንዶች ሐዋርያት፣ አንዳንዶች ነቢያት፣ አንዳንዶችም ወንጌል ሰባኪዎች፣ ሌሎች ደግሞ እረኞችና አስተማሪዎች ይሆኑ ዘንድ የሰጠ እርሱ ነው ይላል። ማን? ክርስቶስ። ለማን? ለቤተ ክርስቲያን። ይኸውም የክርስቶስ አካል ይገነባ ዘንድ። የክርስቶስ አካል ማን ነው? እኛ ነን፣ ቅዱሳኖች ናቸው። በኤፌሶን የነበሩ ወንድሞችና እህቶች ማለት ምን ይሁን? ውስጣዊ ማንነታቸው ይገነባልን። ቅዱሳንን ለአገልግሎት ስራ ለማዘጋጀት ለምን ቢባል ቅዱሳንን ደግሞ ትልቁ አልቲሜት ጎሉ ሰው ይሰራል፣ ይበጃል። ከዛ በኋላ ምን ሊሆን? መንፈሳዊ የሆነ አገልግሎትን ማቹር የሆነ ንጹህ የሆነ ጥሩ የሆነ አገልግሎት እንዲሰጥ፣ ከዛ ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት እንድንመጣ፣ ሙሉ ሰውም በመሆን በክርስቶስ ወዳለ ፍጹምነት መቹር እንድናደርግ። በቃ መቹሪቲ ጳውሎስ ደስ ይለኛል ሲናገር፣ ልጅ ሳለሁ እንደ ልጅ አስብ ነበረ፣ ጎልማሳ ደግሞ ሆኜ የልጅነትን ነገር ሸሬአለሁ ይላል። አገልግሎት ከሚያደርጋቸው ነገሮች አንዱ ዓላማው ምንድነው? ማቹር እንድንሆን ያደርጋል። ስለዚህ ስለ አገልግሎት የምንማርበት ሰዎች ማቹር እንዲሆኑ፣ ሰዎች የእግዚአብሔርን ልጅ በማወቅ ሌላ ማንንም አለ ሰዎችን አልተባለ ማንንም የእግዚአብሔርን ልጅ በማወቅ እና በማመን ወደሚገኝ ማቹሪቲ መምጣት። እድገታችን የእግዚአብሔር ልጅን የሚመስል መሆን አለበት ማለት ነው። ስለዚህ አገልግሎት ሁለተኛ ዓላማው አሁን እንዳልኳችሁ ይሄ ነው። ሶስተኛው ዓላማው ደግሞ ምንድነው? ለወንጌል ስርጭት ራሳችንን ለማዘጋጀት። ይሄ ደግሞ ተምረን የምናገለግለው ለምንድን ነው ቢባል
የወንጌል አገልግሎት እንዲስፋፋ ይሄ ነው ዓላማው። የአገልግሎት ዓላማ አልቲሜት ጎላችን ተምረን እና እዚሁ እኛ ብቻ ተምረን እኛ ብቻ ታንጸን እኛ ብቻ አድገን እኛ ብቻ ተገንብተን ወይንም ደግሞ ጥሩ የሆነ በግል ህይወታችን አድገን በቂ ነው አይደለም። በቂ አይደለም በፍጹም። የቤተ ክርስቲያን ተልእኮ እሱ አይደለም። ምን ለማድረግ የጠፉትን ሰዎች እንድንመልስ የወንጌል አገልግሎት ዋናው ግን በኃጢአት የጠፉትን ሰዎች ወደ ክርስቶስ ብርሃን ማምጣትና የዘላለም ህይወት እንዲያገኙ መረዳት። ስለዚህ አሁን እዚህ ቁጭ ብለን የምንማረው ምንድነው? ተለውጠን ትልቁ በኋላ ምንድነው የምናደርገው? ሰዎችን ወደ ጌታ እንድናመጣ ወጥተን ደጅ እንድንመሰክር ባገኘናቸው እድሎች ኢየሱስ ያድናል፣ ኢየሱስ ሞቶልሃል ብለን በዚህ ማቹሪቲ ስትናገሩ ወርዳችሁ ፓወር አለ። እንዲሁ ዝም ብሎ ኢሞሽን ሎድድ ያልሆነ ወርድ ወይንም ላይፍ ሎድድ ያልሆነ ወርድ ማለት ያልተለወጠ ወርድ እዚህ ጭንቅላት ላይ ያለ ሰዎችን አይለውጣቸውም። ግን እንዲተምረን ጊዜ ሰጥተን ለእግዚአብሔር በደማችን ውስጥ ቃሉ ተዋህዶ ልክ ስንናገር የእግዚአብሔር ፐርፐዝ በእኛ ህይወት ውስጥ ይፈጸማል። ሰዎችን ስንነግራቸው ይድናሉ፣ ይመለሳሉ፣ ውሳኔ ያደርጋሉ። ስለዚህ ምንማረው ትልቁ ነገራችን መረሳት የሌለበት ነገር ሌላ ነገር ልንገነባ አይደለም ወንድሞቼ እና እህቶቼ፣ ሌላ ነገር ለመገንባት አይደለም። እንዴት ሆናል እንደዛ ትሆናል የሚለው ይሄ ሌላውን ነገር እንትውና ትልቁ ግን ምንድነው? ሰዎች ወደ እግዚአብሔር መንግስት እንዲመጡ እንደዚህ ይላል የእግዚአብሔር ቃል። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ጌታ ኢየሱስ ክርስቶስ ከመሄዱ ድረስ ከመሄዱ በፊት ደቀ መዛሙርቱ ምንድን ያላቸው? ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ፣ ኃይልን ከተቀበላችሁ በኋላ ግን እናንተ ምስክሮቼ ትሆናላችሁ። ስለዚህ ምንድነው ትልቁ የነዚህ ደቀ መዛሙርት የሰለጠኑበት የተማሩበት በጌታ እግር ስር ቁጭ ብሎ ጊዜ አጥቷል። ጌታን በደንብ አድርጎ ነው ያስተማራቸው፣ በደንብ አሰልጥኗቸዋል፣ በተግባርም ብዙ ነገር አሳይቷቸዋል። ከነሱ ጋር በጣም ብዙ ጊዜ ነው የወሰደው። የሚያስፈልጋቸውን ስፒሪቹዋል ኢኩዊፕመንት ሁሉ ኢኩዊፕ አድርጓቸዋል። ጌታ ኢየሱስ አስተምሯቸዋል፣ አሰልጥኗቸዋል። በኋላ እሱን የምንመለከት ይሆናል። ግን ምንድነው ጎሉ? እንደዚህ ወጥተው ወንጌል እንደሞለ እንዳለውም ነው የሆነው። ሰለጠኑ፣ ተማሩ በጌታ። ከዛ በኋላ የሐዋርያት ሥራ ላይ እንደምትመለከቱት በበዓለ ሃምሳ ቀን መንፈስ ቅዱስ ወረደ። በመጀመሪያ ጊዜ ጴጥሮስ ወንጌልን ሰበከ። የሞተው የተቀበረው የተነሳውን የናዝሬቱ ኢየሱስ ክርስቶስ ያስተማራቸውን አስተማሪው ያላቸው ምስክሮቼ ትሆናላችሁ ያላቸው ምንድነው? የሞተውን የተቀበረውን የተነሳውን ኢየሱስ ስለኔ ትናገራላችሁ። ልክ እንዳለ ጴጥሮስ ሰበከ። 3000 የሚያክል ነፍሳቶች ወደ እግዚአብሔር መንግስት ገቡ። ስለዚህ እግዚአብሔር ይመስገን። ይሄ የአገልግሎታችን በቃ ዛሬ ተማርን ስንል ለምንድን ነው የምማረው ስንል እያዘጋጀን ነው። እግዚአብሔር ለጠፉት ሰዎች በእኛ ሚድናለን። የኔን ቃል እየጠበቀ ያለ የወንድሜን የእህቴን ቃል እየጠበቀ ታውቃላችሁ። በእያንዳንዳችን ሚድን ሰው እግዚአብሔር ያውቀዋል እኮ እንዳንተኛ ያ ሰውኛ የኛን ምስክር በእኔ እኮ ሚድን ሰው የኔን ምስክርነት ነው የሚጠብቀው። ስለዚህ ለዛ እያዘጋጀን ነው ለማለት ነው። ማቴዎስ ወንጌል 28:19-20 ምን ይላል? ስለዚህ ሂዱና ህዝቦችን ሁሉ ይላል። ሂዱና ነው የሚለው። እነሱ ወደኛ ይምጡ አይልም። ከመጡ ሰየው ነው። ግን አኮርዲንግ ቱ ዲስ ወርድ ምንድነው? ሂዱ፣ ውጡ። እናንተ በቃ ባገኛችሁት እድል ሄዳችሁ ኢየሱስ ያድናል ብላችሁ ተናገሩ። ወንጌል እኮ የእግዚአብሔር የማዳን ኃይል ነው፣ ለሁሉ ነው የሚለው። ወንጌል ኢዝ ፓወርፉል። ራይት በሆነ ወይ ራይት በሆነ አጠቃቀም ስንት ወንጌል ራሱ የመለወጥ ኃይል አለ። አይዟችሁ፣ ከኛ ብቃት ነው፣ በእኛ ፓወር በእኛ አቅምና ጉልበት አይደለም። ወንጌል በትክክል ሲነገር ሰዎች ይድናሉ። የምንማረው ለዚህ የምንይዘው መልእክታችን ጥረት አድርገን አውቀን ሌላ ነገሮችን መጨማመር አያስፈልግም። ሌላ ድሪቶ አያስፈልገንም። በቃ ፎከስ የምናደርገው አሁን የምንማረው ምስክሮቼ ትሆናላችሁ። የሞተው የተቀበረው የተነሳው የሚመለሰው ከሰዓት ባህር የሚያስመልጠው የዘላለም ሕይወት የሚሰጠው ብለን ስንናገር ይሄ ቃል ፓወር አለው። እንደዚህ ቀላል ነገር እንዳይመስላችሁ። ምናምን እዚህ ላይ ካለ ነው ኃይል የሌለው የሚመስለን። በደማችን ውስጥ የገባ እውነት ግን ከሆነ ኃይሉን እናውቃለን። ስለዚህ እንደሱ ነውና ሂዱ ነው ያላችሁ። ያዘዝኋቸውን ሁሉ እንዲጠብቁ አስተምሯችሁ ይላል። እዚህ ጋር ደስ የሚለኝ ምንድነው? ቁጥር 18 ላይ በትንሹ እዚህ ጋር የጻፍኩት ኢየሱስ ደቀ መዛሙርቱን ወዳሉበት ቀርቦ እንዲህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። እኔ ስለካችሁ ዝም ብዬ አይደለም። በመጀመሪያ አውቶሪቲ ያለኝ ነኝ።
በሰማይም በምድርም ላይ ያለውን ስልጣን ከእናንተ በስተኋላ ዴሊጌት አድርጌያለሁ። በምትሄዱበት ጊዜ ስልጣኔ ይሰራል ማለት ነው። ቀድም ያልኩት ለዚህ ነው። ከኛ በስተኋላ ጌታችን አለ። ለወንጌላው የምንማረው ትምህርት ልክ ይህንን ኤክሰርሳይዝ ማድረግ ስንጀምር አይዟችሁ እግዚአብሔር ከኛ ጋር አለ። እኛ እኮ ፈርስት ዴት ያደረግነው በኃይላችን ስለሄድን ልውጥ አናያለን። ሰዎች አልድናሉ፣ እንደውም ይሸሹናል። እና ምንድነው ጉዳዩ እያልን ነው። ግን ትክክለኛ የሆነ ትጥቅ ታጥቀን ስንነሳ ከበስተኋላ ያለው አውቶሪቲ በጣም ትልቅ በሰማይም በምድርም ነው። ማንም የሚታዘዝለት ስም ነው ይሄ። ስለዚህ ኢየሱስ ያድናል ስንል የመንፈስ ቅዱስ ኃይል በሰው ህይወት ውስጥ የኛን ቃል ተጠቅሞ ሰዎችን ያድናቸዋል ማለት ነው። እና የምንማረው ለዚህ ነው ወንድሞችና እህቶች፣ የምንማረው ለዚህ ነው። ተልኳችን የመጀመሪያው ተልኮ ይሄ የምድር ስኬት አይደለም። በቃ እናንተ የተባረካችሁ የእግዚአብሔር ርስት ናችሁ አይደል? የርስታችሁ ባለቤት እግዚአብሔር ከእናንተ ቤታችሁን ኤክስፔክት አያደርግም ጌታ። መኪናችን ኤክስፔክት አያደርግም፣ ዲግሪያችን ኤክስፔክት አያደርግም ጌታ። እንደዚህ አይነት ኤክስፔክቴሽን የለውም ብሏል በቃሉ ላይ። ይሄንን እጠብቃለሁ ብሏል። ስኬታችሁ ይሄን አላለንም። የጌታ ትልቁ እንደው የሚጠብቀው ምንድነው? ሂዱ ነው የተባለው። ስለዚህ ዛሬ የምንማረው ትምህርት our very ኤግዚስተንሳችን ነው፣ የመኖራችን ጉዳይ ነው። ገብቷችኋል? ለበበል የመኖራችን የደማችን ጉዳይ ነው። ጌታ በቃ አምላክ የሰማይና የምድር ፈጣሪ ከኔ እኮ የሚጠብቀው ሌላ ምንም አይደለም። በቃ ይሄንን ነው የሚጠብቀው። እንዲህ ስፍራ ስንሰጠው በህይወታችን ውስጥ እንዲህ ትልቅ ነገር ሲኖረው እኛና እግዚአብሔር ተገናኘን ማለት ነው። በእኛ ውስጥ ጳውሎስ እንደሚለው በእኛ ውስጥ እንደሚሰራው ኃይል መጠን እንደሚለው ያን ጊዜ በእኛ ውስጥ ይሰራል እግዚአብሔር ይሰራል። አንደበቴን ይጠቀምበታል፣ እውቀቴን ይጠቀምበታል፣ በቃ ያለንን ነገር ሁሉ ይጠቀምበታል እግዚአብሔር። ሌላው ተተኪዎችን ለማዘጋጀትና አደራ ለመስጠት መንፈሳዊ አገልግሎት ቀጣይነት እንዲኖረው ተተኪ አገልጋዮችን በእውቀት እና በስነ ምግባር ማብቃት ወይም ማዘጋጀት። አያችሁ ስንማር ደግሞ አሁን እኔ ተማርኩኝ በደንብ መጀመሪያ ጌታ እግር ስር ቁጭ ብሎ መማር ማጥናት፣ ደብተር እስክሪብቶ ይዞ ልቤን ሰጥቼ ማንነቴን ሰጥቼ የእግዚአብሔር ነገር የከበረ መሆኑን አውቄ እንዲህ ሌላ ሴኩላር ትምህርት እንኳን ሰው ይማር የለ እንዴ? ደፋ ቀና እያለ እያጠና ምን እያለ ብዙ ነገር ያደርግ የለ እንዴ? ወንድሞቼና እህቶቼ ሪሰርች ሲያደርግ ሰው በጣም ብዙ ነገር ያደርግ የለ እንዴ? የጌታን እኮ ነገር እንደዚህ ስፍራ ብንሰጠው እኮ አስቡ። ያኛው ዝም ብሎ በራሳችን ጥረት ብቻ ነው። ይሄ እኮ አምላክ መንፈስ ቅዱስ በውስጣችን አለ፣ አስተማሪያችን እኮ በውስጣችን አለ። ለዚህ ዓላማ ዋንኛው መንፈስ ቅዱስ እኮ ከኛ ጋር እና እንዲህ ቁጭ ብለን ምንድነው የሁለተኛው ዓላማችን መረሳት የለበትም። እኛ ጋር አሁን የምንማረው ትምህርት እኛ ጋር የሚቀር አይደለም። በቃ ማለት የኔ መለወጥ ብቻውን ምንም ማለት አይደለም። ምንም ማለት የጥሩ ነገር ላገኝ ግን ውስጣችን መግባት ያለበት ለኔ እኮ ብቻ አይደለም። በቃ ይዘነው እኮ ልንሞት ነው ማለት እኮ ነው። ተለውጠን ወይንም የሆነ ነገር ሆነ አያደርግብን እግዚአብሔር። በቃ ቶሎ ለሌሎች መስጠት ነው ያለብን። እና ለዚህ ነው ማለት እኔ ቀድም ደስ ይለኛል ያልኩት እድል ሰጠኸኝ እግዚአብሔር ሆይ it's an opportunity to me. you see ነገ ምን እንደምንሆን ምን እናውቃለን? አስቡት። ነገ ምን ተጠራ ብንሆን አስቡት። እና በተሰጠን እድል ለሌሎች ማካፈልን ነው። ስለዚህ ተተኪዎችን ማፍራት ምን አስፈላጊ ነገር ነው። ሁለተኛ ጢሞቴዎስ 2:1-2 ላይ ጳውሎስ በቃ በመጨረሻ በሮማ እስር ቤት ውስጥ በነበረበት ጊዜ የመጨረሻ የኑዛዜ ደብዳቤ ማለት ይቻላል። የሚገርም ነው። ላስት ታይም ሰው የሚናገረው ነገር በሙሉ ኢምፖርታንት ነው። ከጢሞቴዎስ ጋር በጣም ብዙ አብሮ አሳልፏል። ታውቃላችሁ በልስጥራን ገና ወጣት ባለበት ጊዜ በሰከንድ ሚሽነሪ ጀርኒ ጊዜ ጳውሎስ በልስጥራን ያገኘው ጢሞቴዎስ ብዙ ኢንቨስት አድርጓል። በጢሞቴዎስ ህይወት ውስጥ በጣም አስተምሮታል፣ ብዙ ነገሮችን መክሮታል። እና አሁን እዚህ ጋር ምን ይሏል? ሁለተኛ ጢሞቴዎስ ምዕራፍ 2:1-2 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ በብዙ ምስክር ፊት ከኔ የሰማው አያችሁ፣ ቀድም እንዳልኳል ከኔ የሰማው ያንን የመከርኩን፣ ያንን ያስተማርኩን፣ ያንን ያሰለጠንኩን፣ ያ ከኔ ያየውን ትጋቴን፣ ያ እንዴት ወንጌል እንዳገለገልኩ አይተሃል። እሱም ሁሉ ከኔ የሰማው። ጳውሎስ ደግሞ ሌላ መልእክት የለውም። የጳውሎስ መልእክት ሐዋርያት ሥራ ሄዳችሁ እዩ። በቃ እነዚህ ሁሉ የተመሰረቱ አብያተ ክርስቲያናቶች በሙሉ በወንጌል ጀርኒው ጊዜ የተመሰረቱ ናቸው። ምንድነው ጳውሎስ የትም ተሰሎንቄ ቤት፣ መቄዶንያ ቤት፣ ቆሮንቶስ ቤት፣ አቴን ቤት
እናንተ የሰቀላችሁት የናዝሬቱ ኢየሱስ ነው። በቃ ኢየሱስ ነው። የሐዋርያት ለነገሩ ሐዋርያት ስብከታቸው ያ ነበር። ሐዋርያት ሥራ ምንመለከት ምንም የሞተው የተቀበረው የተነሳው የናዝሬቱ ኢየሱስ ነው። እኛንም እኮ የሰበሰበን እሱ እኮ ኢየሱስ ያ የወንጌል እኮ ኃይል ነው የሰበሰበና ጢሞቴዎስ ምንድነው ይሄ እንግዲህ ከኔ ሰምተሃል ሌሎችን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ሰጥ። በቃ እኔ ላንተ አስተላልፍ ያለው አንተ ደግሞ አደራ። እኔ አሁን ልሄድ ነው ጢሞቴዎስ መጨረሻዬ ደርሷል። ግን ምለምንህ ነገር እንደው በዚህ በጸጋ አንተ ቀጥል ብቻ አይደለም የምልህ ግን አደራ እኔ ላንተ እንደሰጠውና አንተን እንዳፈራው አንተ ደግሞ እባክህ ጢሞቴዎስ ለሌሎች አደራ ሰጥ። እኛ ደግሞ አሁን የምንማረው ምን ይለናል? እኛ ደግሞ የጢሞቴዎስ ታናሾች ነን እንበል በቃ በቀና ለኛ ደግሞ እግዚአብሔር ምንድነው የሚለው? አያችሁ ልክ በማገለግለው አገልግሎት የሚተካኝ ሰው እንዲኖር ማድረግ አለብኝ ማለት ነው። ዘኍልቍ 27:18 ላይ እንደዚህ ይላል። ስለዚህም እግዚአብሔር ሙሴን እንዲህ አለው። ይህ ቃል በጣም ነው ደስ የሚለኝ። ሙሴ በጣም በዘጸአት ምዕራፍ 20 በዘኍልቍ ምዕራፍ 20 ላይ ስትመለከቱ እግዚአብሔር በቃ የገባላቸውን የተስፋ ቃል ኪዳን እንደማይገባ እሱ ያንን አለቱን እግዚአብሔር ተናገረና አለቱ ተከፍሎ ውሃ ይወጣል ብሎት ሙሴ ግን በቃ ህዝቡን በጣም ፕሬሸራይዝ አድርጎት ነበረ እና ከዛ የተነሳ አንድ ስህተት አደረገ። ያደረገው ስህተት ምንድነው? ድንጋዩን ከመናገር ይልቅ 2 ጊዜ በሱ በትር መታው። ኦፍ ኮርስ ድንጋዩ ተከፈለ፣ ውሃ አገኙ። ውሃ አጥተው ነበር። በቃ ልትገለን ነው እያሉት በጣም ህዝቡ በቃ በሱ ላይ ይጮህበት ነበር፣ በሱና በአሮን ላይ። ከዛ በኋላ እግዚአብሔር አየ፣ በጣም አዘነ። ነገሩ ጥሩ ቢሆንም እግዚአብሔር አዘነ። እንግዲያውስ ሙሴ አለው እግዚአብሔር ሩሩ ነው። አንዳንድ ጊዜ ሰዎችን ድካማችንን አይረሳም እግዚአብሔር። ስለ ሙሴ እግዚአብሔርን አመሰግናለሁ እና አለውና ተራራው ላይ አውጥቶ አሳየው። ቅድስቱ ከተማ የገባላቸውን ለህዝቡ ፕሮሚስ ያደረገውን ከነዓንን አሳየው እግዚአብሔር። ግን ሙሴ አንተ አትገባም በዚህች ከተማ፣ በቃ አንተ እዚሁ ትቀራለህ፣ ግን ይሄ ህዝብ ወደዛ ይገባል ሲለው ሌላ ግን የሚተካ ሰው ደግሞ እንዲያስነሳ። ግን የሚገርማችሁ ከዛ በፊት የጠየቀውን ጥያቄ እዚህ ጋር ምን ብሎ ጠየቀው ሙሴ? በጣም ነው ልቤ ነው እንደማይገባ ሲያቅ ይህ ህዝብ እረኛ እንደሌለው ተበታትኖ ይቀራሉ እግዚአብሔር ሆይ እና የሚተካ የሚመራቸው ሰው ብሎ ሲጠይቀው እግዚአብሔር የመለሰለት መስል መሪ በቃ እንደማይገባ አውቆ እሱ ግን ሌላ ሰው የሚመራቸው እግዚአብሔር እንደዚህ አይነት ልብ እንዲኖረን ነው የሚፈልገው። በቃ ለሌሎች ይሄ ከገባብን በቃ የእግዚአብሔር ቃል ሲገባብን ይሰራናል አይደለ? ይሄ እኮ በጥረታችን የምናመጣው ጉዳይ አይደለም። ግን እውነት ሲበራልን ሙሴ እንዳደረገው የእግዚአብሔር ቃል ዛሬ ያደርገናል። በቃ ይህንን ባህሪ ይፈጥርልናል። በቃ እኔ ብዙ አማራጮች ሞክሬያለሁ ብዙ ነገሮች ለመለወጥ፣ ግን አምኖ እዚህ ቃል ላይ በቃ አሜን ብሎ እንደሞኝነት መቀበል ይሻላል። እሱ ሰው ያደርጋል፣ በቃ እሱ ይለውጣል። እና ይሄ ቃል እኛንም እንደዛ ነው የሚያደርገና እንደሱ አለ እግዚአብሔር እንደዚህ ያለው። ስለዚህም እግዚአብሔር ሙሴን እንዲህ አለው፣ መንፈስ ቅዱስ ያደረበትን የነዌን ልጅ ኢያሱን ወስደህ እጅህን ጫን። መልስ ሰጠው። ልቡን አየ እግዚአብሔር ምን እንዲያደርግ። ኢያሱ ከዛ በኋላ መርቶ ህዝቡን ወዴት እንዲያገባ? ወደ ከነዓን እንዲያገባ። ኦቶሪቲውም ደግሞ የማን ነበር? የእግዚአብሔር ነው። እግዚአብሔርም እንዲህ አለው ብሎ ለኢያሱ ከሙሴ እግር ስር ቁጭ ብሎ የሰለጠነ ሰው ቢሆንም ግን አሁንም ደግሞ በጥሪው ላይ ግን ማን አለበት? እግዚአብሔር አለበት። የፈለገውን አይነት ጸጋ ነው፣ እግዚአብሔር ግን ሊኖርበት ያስፈልጋል። በካህኑ በአልዓዛርና በመላው ማህበር ፊት እንዲቆም አድርጎ በፊታቸውም ሽሟል። ስለዚህ ተተኪ ተገኘ ማለት ሙሴ ቅን ልብ ያለው ሰው ነበር። ተኪም አሰልጥኖ ነበረ። ከእግዚአብሔር ጋር ባላቸውም ደግሞ ህብረት እግዚአብሔር የጸሎትን መልስ ሰጥቶ። ስለዚህ ስንማር ሁሉ ጊዜ የሚተካን ሰው በኳየር ውስጥ አሁን የአገልግሎት መሪዎች ስለሆነ ብዙዎቻችን በኳየር መሪ ኮንኩኝ ኤግዛክትሊ የኔን መሪነት የሚተካ ሰው ሰልጥኖ መታየት አለበት። እግዚአብሔር ያሳድገን። በዚህ እኛ ትኩረት እኮ አንሰጥም፣ እኛው ብቻ ይዘን ነው የምንሄደው። ግን በእውቀት በመረዳት ይህንን አድርግ። ጌታ እኮ እንደሱ ያስተምራቸዋል። ከዛ በኋላ ደግሞ እነሱ ኤክሰርሳይዝ እንዲያደርጉ ይልካቸው ነበር። ያስተምራቸዋል፣ ያሰለጥናቸዋል፣ ተአምራቱን ያደርጋል። ከዛ ይሄዳሉ፣ ያስተምሩ ነበር። ከዛ ደግሞ ተአምራቱንም ደግሞ ያደርጉ ነበር። ስለዚህ እኛም ቀስ እያለን ባግል ትንሽም የአገልግሎት ትንሽና ትልቅ የለም። የግዴታ ፓስተር ጋር መሄድ የለብንም። በኳየር ውስጥ እንደዛው ማድረግ እንችላለን። በጸሎት አገልግሎት ውስጥ ያንን ማድረግ እንችላለን። ተተኪ በቃ ማሰልጠንን፣ ይሄ በቃ ትልቁ ነገር ነው ማለት ነው። በአጠቃላይ
አራቱን ዓላማዎች የተናገርኩት። የአገልግሎት ዓላማው እግዚአብሔርን ለማክበር ነው። ሁለተኛ የክርስቶስ አካል የሆነችውን ቤተክርስቲያንን ለማነጽ ነው። ሶስተኛ ለወንጌል ስርጭት ራሳችንን ለማዘጋጀት ነው። አራተኛ ተተኪዎችን ለማዘጋጀትና አደራ ለመስጠት ነው። ማን ነው ማገልገል ያለበት የሚለው ሁለተኛ ነጥባችን ነው። ይሄ አንዳንድ ጊዜ ትላንትና ከፓስተር ገበየው ጋር እንኳን ስንመጣ ከኤርፖርት አንዳንድ ነገር ስንጫወት ይህንን ኤሪያ ትንሽ ዳሰነዋል። እኔ ይህንን ልናገር እንዳሰብኩኝ ማያውቅም፣ ግን ያነሳው ነገር ኤግዛክትሊ አሁን ከምናገረው ሀሳብ ጋር ይሄድ ነበርና ነገርኩት። እኔም ይህንን ሀሳብ ማን ነው ማገልገል የሚባለው ቀላል ነገር ይመስለናል። ዛሬ ቤተክርስቲያን ውስጥ የሚያገለግሉ ሰዎች ችግር ተፈጥሮ ተመልክቻለሁ። በሰዎቹ ማንነት ላይ ኩዌሽን ተፈጥሮ አይቻለሁ። እና እኛ ዛሬ በአገልግሎት ቡድን ውስጥ እንደ መሪ ያለን ሰዎች የሚያገለግልን ሰው ማን እንደሆነ እንደው ተራ የሚመስለን ቢሆን ግድ የለም። ዛሬ ትንሽ የሚመስሉን ቃሎች ክብደት ስጡት። እኔ ብዙ ትርጉም ሰጥቶኛል። በአሁኑ ሰዓት ገብቶኛል የምላቸው ነገሮች እንዳልገቡኝ ነው የተረዳሁት። መሆን ማለት ሌላ ጉዳይ ነው። ስለዚህ የምታውቁት ነገር ቢሆንም ግን ኢምፖርታንት ነው። ክርስቶስን እንደ ግል አዳኙ አድርጎ የተቀበለና የጸጋ ስጦታ የተሰጠው ለአገልግሎት የተጠራ ነው። ስለዚህ አንድን ሰው ለአገልግሎት በምናስበው ጊዜ ስለ ድነቱ እርግጠኞች መሆን አለብን። ምክንያቱም ትናንትናም ስናወራ የነበረው ነገር ምንድነው? ብዙ ሰዎች ብዙ ተአምራትን ሊያደርጉ ይችላሉ። አሰባበካቸው አሪፍ ሊሆን ይችላል። ተአምራትን ሊያደርጉ ይችላሉ፣ ግን ያልተለወጡ ሰዎች ሊሆኑ ይችላሉ። ስለዚህ እንደ አገልጋይ ድነቱን መጀመሪያ ኩዌሽን በቃ መጣ ብለን መቀበል አይደለም ማለት ያለ ድነቱ ላይ በደንብ ኩዌሽን ማድረግ ለሰውየውም ስለሚጠቅም ያልዳነ ከሆነ ይድናል። ኩዌሽን እናቀል ለመሆኑ ድናል ጌታ ኢየሱስ ክርስቶስ እቺን የተቀበልከው እስቲ እንዴት የተቀበልከው? ትራንስፎርሜሽኑን በደንብ እናጣራለን። በደንብ የተለወጠ ከሆነ ቀብ እናደርገዋለን። አንተማ አብረን ማገልገላለን። ካልሆነ ግን ያ ሰው ምን መሆን አለበት? መማር አለበት። የድነትን ትምህርት ቁጭ ብሎ እንደገና መማር አለበት። ምክንያቱም እንደዚህ አይነት ያልጠራ ማንነት ያላቸው ሰዎች በኋላ ላይ አንኤክስፔክትድ የሆነ ነገር ተፈጥሮ አይተናል። ስለዚህ አገልጋዮች ስለሆናችሁ የአገልግሎት ቡድን መሪዎች ስለሆናችሁ እዚህ ያላችሁት በሙሉ ይሄ የመጀመሪያ ጥያቄያችን ማን ነው የሚያገለግለው ስንል በጸጋ ወይም ደግሞ የሚታይ ነገር አይደለም። ዕውቀት አለው፣ ጥበብ አለው፣ ሲናገር አሪፍ ነው ወይንም ኮንቪንስ ማድረግ ይችላል፣ እሱ አይደለም። መሆን ድነዋል ወይ ከመሰረቱ መጀመር ጥሩ ስለሆነ ብዬ ነው። ኤፌሶን 2:10 ላይ እንደዚህ ይላል፣ እግዚአብሔር አስቀድሞ ያዘጋጀልንን መልካም ስራ እንድንሰራ በክርስቶስ ኢየሱስ የተፈጠረን የእግዚአብሔር እጆች ስራ ነው። አያችሁ፣ ይሄ ቃል በጣም ነው የሚገርመኝ። ቦርን አጌን የሆንበትም ምክንያቱም በክርስቶስ ኢየሱስ የተፈጠርንበት ይላል። ዳግም የተወለድንበት ዋናው ምክንያቱ የዳንበት የእግዚአብሔር ልጅ የሆንበት ከሞት ወደ ህይወት የተሸጋገርንበት ምክንያቱ እግዚአብሔር ያዘጋጀልንን መልካም ስራ ለመስራት፣ በሌላ አባባል ምን ለማለት ነው? ለማገልገል ማለት ነው። ስለዚህ ምን የሆነ መሆን አለበት? አንድ ሰው ዳግም የተወለደ የእጆቹ ስራዎች ነው። ኢቭን ይሄ አካላችን ያለው አካላችን እንኳን የተፈጠረበት ፐርፐዙ የእግዚአብሔርን ዓላማ የእግዚአብሔርን ሐሳብ አገልግለን እንድናልፍበት። ብልቶቼ በሙሉ የተሰጡኝ ናቹራሊ የፈጠራቸው እግሬ ተራምዶ ወንጌልን ይሰራል፣ አንደበቴ ተናግሮ ስለ ኢየሱስ እንድናገር እና መላ አካላችን እንኳን የተፈጠረበት የእሱን ዓላማ እንድናከናውን እና ጳውሎስ በክርስቶስ ኢየሱስ በሰማያዊ ስፍራ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ምዕራፍ 1 ላይ ስለዚህ ስለ ስፒሪቹዋል ብሌሲንግ ወይም ደግሞ ስለ ሰማያዊ በረከቱ ሲናገር ምንድነው የተናገረው? ምዕራፍ 1 ቁጥር 4 ላይ ስታየው ምንድነው? ዓለም ከመፈጠሩ በፊት ቅዱሳንና ነውር የሌለን ሆነን እንገኝ ዘንድ በልጁ በፍቅር መረጠን። this is a blessing። የመጀመሪያው ዓለም ከመፈጠሩ በፊት እግዚአብሔር አቆናል ምን እንድንሆን ቅዱስ ሴፐሬትድ የሆነ ለእግዚአብሔር የማንም አይደለም። የማንም የእግዚአብሔር ነው። ቅዱስና ነውር የሌለን አቤት። አሁን እኮ የምንማረው ወደዛ ሙላት ውስጥ ለመግባት ኦፍ ኮርስ አሁን we are not mature። ግን ደስ የሚለው ምንድነው? አይዟችሁ ዛሬ ሁላችን ህይወታችን እኔ እኮ እንዲህ አይደለሁም ዛሬ ጀምረናል። ይሄ ትራንስፎርሜሽን ነው ላይ
ዛሬ እንለወጣለን። ነገ የተሻለ ማንነት አይዟችሁ። ይህንን ማወቅ ያለብን ምንድነው? በየቀኑ መለወጥ፣ በየቀኑ ማደግ። በአንድ ጊዜ አንድ ደረጃ ላይ አንመጣም። ፐርስትሬት እናደርጋለን እንደሱ ኤክስፔክት የምናደርግ። ዛሬ ተሳስተናል አለ፣ ትናንትና ድካም ነበረን አለ፣ ምንም አይደለም። እግዚአብሔር ይኮነናል እንደሱ ስለሆንክ በቃ እኔ አልፈልግም ካንተ ጋር ስራዬን መቀጠል አልፈልግም ይለናል አይለንም። ምንድነው? በቃ ተመለስ። ዛሬ እንዳደረጋችሁ ምልስ ብላችሁ ጊዜያችሁን መስዋዕት አድርጋችሁ ጌታ ሀገር ስር ቁጭ ብላችሁ ጋር የዘጋሎ ሰከንድ ቻንስ በቃ እግዚአብሔር የእድል ሰጪ አምላክ ነው። ስለዚህ በቃ ተባረኩ። በርስቱ መያዣ በመንፈስ ቅዱስ መታተማቸው እሱ ምንድነው? በደሙ አስታረቀን ከአብ ጋር ሰላም፣ በደሙ አስታርቆን ሰላምን ሰጠን ይላል። ሰላም ከእግዚአብሔር ጋር፣ ሰላም ከራሳችን ጋር ራሱ አስታረቀን። እኛ እኮ ከራሳችን ጋር የተጣላ ሰዎች ነበር፣ አናውቀውም። አስታረቀን፣ ከራሳችን ጋር ከሰዎች ጋር አስታረቀን አይደለም የሚለው እኮ የጥልን ግድግዳ በስጋው አፍርሶ ነው አይደል የሚለው። ሁለት የነበሩትን አንድ ያደረገ፣ አሕዛብና አይሁድን አንድ ያደረገ። እኛ አሕዛብ ማለት እኮ አይሁድ ያልሆኑ ማለት አይሁድንና አሕዛብን አንድ ያደረገ በመስቀል ስራ አስታርቆናል። እኛም እኮ አይሁድ አሁን እንበል እንጂ የተለያየን ሰዎች ነን፣ የተለያየ ዘር ያለን። አስታረቀን ግን የመስቀሉ ስራ እና ዋናው ትልቁ ይሄ ነው ለማለት ነው። ለአገልግሎት ነው እርሱ ያዘጋጀውን መልካም ስራ እንሰራ። በዘላለም መንፈስ አማካይነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ስራ እንዴት ይበልጥ ያነጻል። ይህ ቃል በጣም ደስ የሚል ነው። ያለው ውስጥ በቤተ የሚባለው የመጽሐፍ ቅዱስ ክፍል የተሻለ ኮምፔር የሚያደርግበት እዚህ ጋር ኮምፔር የሚያደርገው ነገር የክርስቶስ ኢየሱስን መስዋዕትነትና በብሉይ ኪዳን ይደረግ የነበረው የከብቶችና የበጎችን መስዋዕት ነው ኮምፔር እያደረገ ያለው። እዚህ ጋር ያኛው ጊዜያዊ ነው። በብሉይ የነበረው ያ የሚደረገው መስዋዕት ጊዜያዊ ነው። እዚህ ጋር የሚለው ግን ውጫዊ የሆነውን ነገር ነው የሚለውጠው። ይሄኛው ግን የክርስቶስ ኢየሱስ ዲፕ ኢንሳይድ ህሊናን ሁሉ የሚቀድስ ነው። ያ ደም ይላል ምን ያደርጋል ይላል? ለአገልግሎት ያዘጋጃል። ምን ያው እግዚአብሔርን እንድናመልክ ህሊናችንን ከሙት ስራ ማለት ምን? ሙት ስራ ማለት ምን ማለት ነው? እግዚአብሔር የሌለበት ዝም ብሎ ሃይማኖታዊ ስርዓት ይሆናል። የኢየሱስ ክርስቶስ ደም ግን እንደሱ ያደርጋል። ከዛስ ምን ያደርጋል? አገልጋዮች ያደርገናል ማለት ነው። 8:1 ላይ እንደዚህ ይላል፣ የጠራን እግዚአብሔር እንድናገለግለው ነው። በቃ ዛሬ የምንማረው ለምንድን ነው? ጥሩ አገልጋዮች ለመሆን በተሰጠን እሱን እንመጣበታለሁ። ግን ምን እንድንሆን? እንድናገለግል። ደጋግም የምናገረው አውቄ እግዚአብሔር ዛሬ ምንድን ነው? በቃ እንድታገለግለኝ ነው የምፈልገው። ዓላማዬ ይሄ ነው። 8:1 ላይ ዘጸአት ከዚያም እግዚአብሔር ሙሴን አለ ወደ ፈርዖን ዘንድ ሄደ አለው ይላል። ማን ነው ኢኒሺዬቲቭን የሚወስደው? እዚህ ጋር የሚጀምረው ማን ነው? እግዚአብሔር ነው። እንዲህ በለው እግዚአብሔር የሚለው ይሄ ነው። እኔን ያመልኩኝ ወይንም ያገለግሉኝ ዘንድ ሕዝቤን ልከ። ይሄ በብሉይ ኪዳን የነበረ ጠላ ነው። እኛን ከኃጢአት ባርነት እግዚአብሔር አምላክ በልጁ በጌታ በኢየሱስ ክርስቶስ የመስቀል ስራ እና ደም እንዴት ነፃ እንደሚያወጣን የሚያሳየን ነው። ልክ እንደሚል እሱ ከጨለማው መንግስት አዳነን፣ ወደ ልጁ መንግስት አፈለሰን። ከጨለማው መንግስት ተናጥቆ አውጥቶ እግዚአብሔር በመስቀል ስራ ወደ ልጁ መንግስት አፈለሰን። የእግዚአብሔር ልጆች ሆነን የዘላለምን ህይወት አገኘን። ገመዳችን በአማረ ስፍራ ላይ ወደቀ። አምሮብናል። እግዚአብሔር ይመስገን። አሁን ህይወታችን ብታለው we know our destiny ዴስቲኒያችን እናውቃለን። እና እዚህ ጋር ተመልከቱ ያንን ኢኒሺዬቲቭ ህዝቡን ከግብጽ ምድር ነፃ የማውጣት ከባርነት ነፃ የማውጣት ኢኒሺዬቲቭን የወሰደው ማን ነው? እግዚአብሔር ነው። ልቀቅ በለው ብሎ ማን የወሰደው? እግዚአብሔር ኢኒሺዬቲቭን ወስዶ በቅዱስ አጠራሩ ጠርቶን በልጁ ደም ቀድሶን አጥቦን በቃ ቅዱስ አድርጎን ኃጢአተኛ በደለኛ የነበርነው ሁላችንም እናውቃለን። እኛ እንዲህ መሆን የሚገባን ሰዎች አልነበርንም። አከበረን ጌታ። ኢኒሺዬቲቭን ወስዶ እሱ ራሱ ሳንመርጠው የመረጠን፣ ሳናውቀው ያወቀን፣ ሳንወደው የወደደን፣ አስቀድሞ የወደደን እኮ ጌታ ነው። ወዶ ግን ምን ለማድረግ ነው? ኢኒሺዬቲቭን ወስዶ እንድናገለግል። ይህ ትልቅ ነገር ልናስተውል አይገባም። ታዲያ ዓላማው ይሄ ነው። እግዚአብሔር ሌላ ነገር የዚህ ዓለም አስተሳሰብ ከኛ ውስጥ እግዚአብሔር ነቅሎ ያውጣልን። በቃ የሚያዋጣን የተመረጠልን የሚረባህና የሚጠቅመን የሚያውቀልህ እንደሚል
የሚረባኝን የሚያቀልኝ ጌታ ነው። የሚረባችሁን የሚያቀላችሁ ጌታ ነው። እኔም አይደለም የኔ ሎጂክ የኔ አናላይቲካል የሆነ የኔ ራሽናል የሆነ የኔ ፍልስፍና ፊሎሶፊ አይደለም የማንምም አይደለም። ሰይጣንም ቢሆን ይዋሻል። ይሄን ብታገኝ ይሄ ብትሆን ይላል። ግን ያ አይደለም። እግዚአብሔር ያለን ይበቃናል። በቃ ኢየሱስ ነው የሚሻለን እንጂ እኛ ሌላ አንፈልግም። ስለዚህ እግዚአብሔር ምንድነው ጥማቱ ለእናንተ? ምንድነው የእግዚአብሔር ጥማት ለኔ? እንድናገለግለው። በቃ ማውራት እኔ አንዳንዴ ሳስበው በቃ ሌላ ምን ማውራት እችላለሁ? እኔ አንዳንዴ ለሚያገኙኝ ሰዎች ሌላ ወሬ የለኝም፣ ይቀር አልችልም። በቃ ሁሉ ተወስዶብኛል። በቃ ሁሉ ነገር ተወሰደብኝ እና ካገኘው ሳሩንም ቅጠሉንም የማይሆን ነገር ከእግዚአብሔር ጋር አያይዤ ትርጉም ይሰጠኛል። ትርጉም ለኔ በደንብ ነው የሚሰጠኝ። ያመናችሁበትን ሰዎች ያምኑታል። በነገራችን ላይ ያመናችሁትን ነገር ሰዎች ያምኑ፣ ያላመንበትን ነው ሰዎች የማያምኑ። ይህን ቅጠል እኮ እግዚአብሔር ነው የፈጠረው ብዬ አምኜ ስናገር እውነትህን ነው አይደል ብሎ ሰዎች ያምናሉ። ካላመንን ግን አያምኑበትም እነሱ። ያመንን ሰዎች እግዚአብሔር ያርጋል። እምነትን ይጠይቃል። ማነው እምነት ሞኝነትን ይጠይቃል። አንዳንዴ ሞኝ ነው ለእግዚአብሔር ብልጠት አይሰራም። በእግዚአብሔር ቤት እንደው ብልጥ ለመሆን ሞክሬያለሁ። ግን ብልጠት በእውነት በእግዚአብሔር ቤት ውስጥ ሞኝነት ነው የሚሻለው። መጨረሻ ያየሁት ነገር ምንድነው? በቃ ሞኝነት ነው ለእግዚአብሔር የሚሻለው። በሞኝነት ውስጥ ግን ትልቅ ጥበብ አለ። እና አሁን በሞኝነት እኮ የምታደምጡ እንጂ እንመራመር ብትሉኝ እንደዚህ አይነት ደካማውን ሰው በጣም ብዙ ነገር ልትሉት አይገባም ጆሮአችሁ ውስጥ። እኔም ልናገርም አልደፍርም። የምናገራቸው ነገሮች ሁሉ አምኜ የምናገራቸው ነገሮች ናቸው። እና መንፈሳዊ አገልግሎት እንደሱ ስለሆነ ስለዚህ እግዚአብሔር እንድናገለግል ይፈልጋል። ማንን? ሶስተኛ እግዚአብሔር ማንን ነው የሚያገለግለው? ማንን ነው አገልጋይ የሚያገለግለው? አንደኛ እግዚአብሔርን ያገለግላል፣ ሁለተኛ ቤተሰቡን ያገለግላል፣ ሶስተኛ ቅዱሳንን ያገለግላል፣ አራተኛ ደግሞ ያልዳኑትን ያገለግላል። ጥርት አድርገን ማወቅም አንዳንዴ በጣም ጥሩ ነው። እነዚህን አራቱን ነው ማለት ነው የምናገለግለው። የመጀመሪያው እግዚአብሔርን አያችሁ። አንድ ነገር እዚህ ጋር ልናገር በጣም ደስ ይላል። መቅደም ያለበት መጀመሪያ እግዚአብሔር ነው። ሰው መጀመሪያ አካሄዱ ምን ይላል? መጽሐፍ ቅዱስ ውስጥ አንድ ቦታ ላይ ይላል የሰው አካሄድ ከእግዚአብሔር ጋር የተስተካከለ ከሆነ በእርሱና በጠላቶቹ መካከል እንኳን ሰላምን ያደርጋል። ያችሁ ወንድሞችን አንዳንድ ጊዜ ግድ የላችሁም አካሄዳችን ከእግዚአብሔር ጋር ያማረ ሲሆን ብዙ ያልተስተካከሉ ነገሮች እየተስተካከሉ መሄድ ይጀምራሉ። እኛ ግን በቅድሚያ ነገሮች እንዲስተካከሉ እንፈልጋለን። እኛ ግን ከእግዚአብሔር ጋር ያለን ነገራችን አልተስተካከለም። ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ስፍራ የሚገኝ፣ ሁሉ በእጁ ሁሉ በደጁ፣ ሰማይ የሱ ምድር የሱ፣ የፈጠረን እሱ፣ የሚያኖረን እሱ። እንዴት ብዬ ልንገራችሁ? እሱ እኮ ነው ሁሉ ነገር የሱ እኮ ነው። እኛ ስለሚመስለው ምንም አይደለም ስላልገባን ነው። እግዚአብሔር አንደርስታንድ አስ ይገባዋል አንድ ቀን ብሎ እግዚአብሔር እንደሱ ያይናል። ግን ሁሉ የሱ ነው እግዚአብሔር ነው። እና እሱ ላይ ዲፔንድ ያደረገ ሰው እነሆ በጽዮን የተከበረና የተመረጠ የማዕዘን ራስ ድንጋይን አኖራለሁ፣ በእርሱ የሚታመን ሁሉ ለዘላለም አያፍርም። እሱ እኮ አስተማማኝ እኮ ነው። እሱ እኮ አይጠለንም። እሱን ታምኑ ሰው አይወድቅም። ግራንቱ እሱን ታምኑ። ለጊዜው ብንጎዳ፣ ለጊዜው ብናዝን፣ ለጊዜው ፈተናዎች ቢኖሩ አይዟችሁ ታምነው አያሳፍርህም። አሳፍሮ ማያውቅም እግዚአብሔር። እንዴት አድርጎ እኔ ላሳፍራችሁ ይችል ይሆናል። እኔ ምናልባት ደካማ ስለሆነ ሰው ለሰው ሊያሳፍረን ይችል ይሆናል። የተማመንበት ሰው ግን ጌታ እንደሱ አይደለም። the first thing ምንድነው? እንዲህ አይነት አስተማማኝ ከሆነው ከጌታ ጋር ጠበቅ አድርጎ መያዝ አይሻልም? ሌላው ሰከንደሪ እንትኖች አሉ። ፕራዮሪቲያችን አንደኛና ሁለተኛን እንወቀው። አንደኛ እግዚአብሔር ነው። እኛ እኮ ከእግዚአብሔር ጋር ያለውን ነገር ገና በደንብ ሳናስተካክል እዚህ ጋር በኋላ መጣበታለሁ እሱ ችግር ምን በህይወታችን ውስጥ እንደሚያስከትል አያችሁ። ከእግዚአብሔር ጋር ያለው ነገር ጥሩ አይደለም፣ ግን ሌላው ነገር ላይ በጣም ነው የምንደክመው፣ በጣም ነው የምንፈላው፣ የምንለፋው። እንደሱ ሲሆን አያችሁ ትክክል አይሆንም። የሆነ ስህተት አለው። በቃ በትክክል ነገሮች አይሄዱም፣ ስሙዝሊ አይሄዱም። የሆነ የሚጎረብጥ ነገር አለ። ግን ስለዚህ የሚቀድመው የትኛው መሰላችሁ? መጀመሪያ እግዚአብሔርን ነው። ስለዚህ አገልግሎት የምናገለግለው ወይም የምናመልከው በአንደኛነት እግዚአብሔርን ነው። አንደኛ ተሰሎንቄ ምዕራፍ 1:9 ላይ በእንዴት ያለ አቀባበል እንደተቀበላችሁን ሕያውና እውነተኛ የሆነውን አምላክ ለማገልገል ከጣዖት ወደ እግዚአብሔር እንዴት እንደተመለሳችሁ እነርሱ ራሳቸው ይናገራሉ። እዚህ ጋር የሚናገሩ ማለት እነርሱ ይናገራሉ የሚላቸው
በመቄዶንያና በአካያ የነበሩ ቅዱሳኖች በቃ ጳውሎስ በተሰሎንቄ አማኞች መካከል በመካከላቸው ብዙ ጊዜ ቆይቷል እና ቆይቶ አገልግሏቸዋል በህይወት አሳይቷቸዋል በኑሮ አሳይቷቸዋል በቃል አሳይቷቸዋል እና አሁን እዚህ ጋር እነሱ ራሳቸው እንኳን እንዴት ከጣዖት አምልኮ እንደተመለሳቸው አይተዋል ምን ደግሞ ያው እግዚአብሔርን ለማምለክ ያው የሚለው ምን ማለት ነው ያው ማለት በቃ የሚሰራ የሚንቀሳቀስ ማለት ነው ያኛው ጣዖታቶች ግን ያው አይደለም ያዋኖች አይደለም የሞቱ ናቸው እነሱ እናንተና እኔ ግን የምናመልከው እግዚአብሔር ያው ነው ያው ማለት ነው የሚንቀሳቀስ የሚናገር ሰምቶ የሚመልስ ምን መዝሙር አለ ሰምቶ የሚመልስ አይቶ የሚራራ የሚላል አይን አለው የእግዚአብሔር ያያል ጆሮ አለው ይሰማል ስሜት አለው የሚራራ ስሜት አለው ይራራል እንደዚህ አይነት አምላክ ነው ያለው በእንማር ታዲያ ይሄንን ጌታ ብናቀው እንደዚህ ቁጭ ብለን ጊዜ ሰጠን እኔ እንጃ እኔ ሌላ ምን እድላለኝ እንዲህ አይነት ሪሶርስ ካለ ቁጭ ብዬ መማር ነው እንጂ ማጥናት ነው እንጂ እድለኞች ነን በነፃ ፍቃድ ያላስገደደ እንደዚህ እንኳን ፊታችንን እንኳን ከሱ በቃላ ጀርባችን ሰጠን እንዲህ ማጥናት እንደዚህ መቅረብ ሲገባ እንዲህ በረህራሄ ያያየን በረህራሄ ጧት ማታ አይ ኒድ ዩ ይያለን እግዚአብሔር ናፈከኝ እኮ ይያለን እግዚአብሔር በደም የገዛው ርስቴ እኮ አንተ ያንተ ነገር እኮ አይሆንልኝም ይያለ እግዚአብሔር የማይሆንለት የኛ ጌታ እስቲ አስቡት ኢግኖር አድርገን አንዱ የምናገኘው በቃሉ ነው እሱ በጸሎት ነው ከቅዱሳን ጋር ባለ ህብረት በነገራችን ላይ በጣም ነው ደስ የሚለኝ አንድ God is a disguises የሚል አንድ ዴሪክ ፕሪንስ አንድ ያስተማረው ትምህርት አለ በጣም ወደው ምንድነው God is a disguises የሚለው ክርስቶስ በሌሎች ሲመጣ ማየት በወንድም ኢየሱስ ክርስቶስን ማየት በእህት ኢየሱስ ክርስቶስን ማየት አይሁዶች እኮ ጌታ ኢየሱስ ክርስቶስ እኮ የጠበቁት እሱ በቃ መሲሁን በቃ በብዙ መላእክቶች ታጅቦ በስልጣን ይመጣል ብለው ነበር የጠበቁት ግን መሲሁ ትንሽ ሆኖ በከብቶች በረት ሲወለድ ሪጀክት አደረጉት ያኮ ነበር አይሁድን እኮ ሚስ ያደረጉት አንዳንዴ አያችሁ እዚህ እኮ ኢየሱስ እኮ አሁን አያዋለሁ እናንተ ውስጥ አያችሁ ገብታችኋል እኔ አሁን ማያችሁ እንደዛ ነው ማን ውስጣችሁ እንዳለ አያለው ኢየሱስ ነው በውስጣችሁ እኔም ውስጥ ስታዩዋል ማን ያቆመኝ ማን ነው የሚያናግረኝ እኮ የራሴ የሆነ ነገር የለኝም በእኔ ውስጥ አልፎ እናንተን የሚያገለግል እኮ ኢየሱስ እኮ የእግዚአብሔር ልጅ የሚራራ እኮ ኢየሱስ እና እዚህ ሆኖ አንዳንድ ጊዜ አናየው አንዳንድ ጊዜ ሰላም ተባባሉ ላለው ቤተክርስቲያን ውስጥ እናስቀድም ምንድነው በቃ እኔና ባለቤቴ ጧት ስንጸልይ ምንድነው እግዚአብሔር አምላክ በወንድሜ በህቴ በኩል ባርከኝ አንዱ አንተን እንግዲህ በጉባኤ ውስጥ የማይ በወንድሜ ውስጥ ነው በህቴ ውስጥ ነው አንተ በእኛ ውስጥ ታይለን ያኖርከን አምላክ እግዚአብሔር ያቆምከን እቀፍስና ሰላም በቃ ሙቀት ነን እኮ እግዚአብሔር ይዛ ቦታ ነን አንዳችሁ ደግሞ ሁላችን አሁን እዚህ ስንገኝ አታውቁትም እንጂ የክርስቶስ ፍቅር ብንን ወደ እያንዳንዳችን ህይወት ይመጣል አታምኑ ግን ይሄ this is spiritual and it's true አያችሁ ክርስቶስ እዚህ መሃላው በምንድነው ታዲያ የሚገለጠው አሁን እኮ ስታዩ ማን እኔን ስታዩ ከበስተዋ ላይ ማንን ነው የምታዩ ራሴን እንዳሳያችሁ አልፈልግም የለኝም የሚታይ ነገር የለኝም ፈርስት ኦፍ ኦል የሚታይ ነገር የለኝም ግን ማንን ነው የምታደንቁት ሙሴን አይደለም ፈጣሪያችሁን ታያላችሁ የሚወዳችሁን ታያላችሁ የሚያፈቅራችሁን ታያላችሁ የጠራችሁን ታያላችሁ እንዲሁ ደግሞ እርስ በርሳችን አይኖቻችን ከተከፈቱልን የክርስቶስ ፍቅር በመሃላችን ነው ወንድሞች በብረት ይቀመጡ ነው መልካም ነው በዚያ እግዚአብሔር ምንን ህይወትንና በረከትን አዟልና እንዴት ተደርጎ ነው ታዲያ ኦፍ ኮርስ God is the spirit እግዚአብሔር በሁሉም ቦታ አለ ልክ ነው ባየሩም ላይ አለ በወንድሜ ውስጥም ግን አለ በህቴም ውስጥ ግን አለ ስለዚህ እሱን ሴንስ ማድረግ እሱን ፍቅር ማሽተት መቻል ማለት ያ ትልቅ ማቹሪቲ ነው ወንድ እህቴ ውስጥ የክርስቶስ መዓዛ አለ ብሎ ያንን ኤክስፔክት ማድረግ የጀመረ ሰው ጥንቃቄ የሚያደርጋል ሀቅ ሲያደርግ ተጠንቅቆ ነው ምን ለማድረግ የክርስቶስን ፍቅር ስፕሪድ ለማድረግ ነው ሲገባ ገና እግዚአብሔር ቤት ውስጥ ሲገባ ፍቅርን ለማስተላለፍ ተጠንቅቆ ነው የሚገባው at the same time ደግሞ የጎጂ መሳሪያም ደግሞ ልንሆን ይችላል ካልተጠነቀቀ እግዚአብሔር ቤት ውስጥ መጥቼ እንዳልጎዳ ወንድሜ እህቴን እንዳልጎዳት ጥንቃቄ ይጠይቃል እግዚአብሔር ቤት ውስጥ በግድ እግዚአብሔር ይጠራን ለምን ለበረከት ይጠራልና እንደዛ እግዚአብሔርን የመጀመሪያው ማምለክ ያለብን ማንን ነው አገልግሎታችን መጀመሪያ ቀድሚያ መሆን ያለበት እግዚአብሔር
እዚህም ላይ የምታውቁት ነው ያቺ ሳምራዊት ሴት ከጌታ ከኢየሱስ ክርስቶስ ጋር ዲል ያደረገችው ታስታውሱ ነው። እሷ የገባት ነገር ምንድነው? ስለ ሕይወት ውሃ ሲናገር እሷ ስለ ያዕቆብ ጉድጓዱ ስለሚገኘው ውሃ ጊዜያዊ ስለሆነ ውሃ ነው የምትናገረው። ማለት ሰው ጠጥቶ እንደገና ስለሚጠማ ውሃ ነው የምታወራው። ስለሱም ማስረዳት ጌታ ኢየሱስ ክርስቶስ እኔ የምሰጥሽ ውሃ እንደሱ አይነት ውሃ አይደለም። እኔ የምሰጥሽ ውሃ ይሄንን ውሃ ከጠጣሽ ለዘላለም በቃ አትጠሚም። የሕይወት ውሃ ከሆድሽ ውስጥ የሕይወት ውሃ ምንጭ ከሆድሽ ውስጥ ይፈልቃል ብሎ ስለ ሕይወት ምንጭ አስተማራል። እንደገና ደግሞ የዘላለምንም ሕይወት የሚሰጥ መሆኑንም ደግሞ ነገረ። ምን አለችው? እኛ አባቶቻችን እኮ በዚህ በተራራ ላይ ያመልኩ ነበረ። አይሁዶችም ደግሞ እነሱ ደግሞ በኢየሩሳሌም ያመልኩ። እሷ የምትነግረው ስለ ቦታ ነው። እንደሱ እኮ አይደለም አላት። ይችን ሳምራዊት ሴት እግዚአብሔር መንፈስ ነው አላት። የሚያመልኩትና የሚሰግዱለት ደግሞ በመንፈስ ያመልኩታል፣ ይሰግዱለታል። ስለዚህ ምንድነው እሱ እዚህም አለ የሚመለከውም ደግሞ በመንፈስ ነው። ስለዚህ ምንድነው እግዚአብሔር ይመለካል የሚለውን ነገር ለማሳየት መጀመሪያ ማንን ነው ማምለክ ያለብን ማገልገል ያለብን? እግዚአብሔርን ነው የሚለው መዝሙረ ዳዊትም ሲናገር ኑ እናምልከው እንስገድለት፣ በፈጣሪያችን በእግዚአብሔር ፊት እንንበርከክ። ይህ እግዚአብሔርን የሚወድ ዳዊትም የእግዚአብሔር ፍቅር ይገባው፣ የእግዚአብሔር ርኅራኄ፣ የእግዚአብሔር ጥበቃ ይገባው። በቃ እግዚአብሔርን የሚወድ ዳዊት ኑ ለእግዚአብሔር እንስገድለት። ስለዚህ ቀድሚያችንን ሁሉ ጊዜ ከእግዚአብሔር ጋር ያለን ኢንቲሜሲ፣ ከእግዚአብሔር ጋር ያለን ሪሌሽንሺፕ፣ ከእግዚአብሔር ጋር ያለን ግንኙነት ቀድሚያ ልንሰጠው የሚገባ ነው ማለት ነው። ሁለተኛ ቤተሰብን ዘዳግም 6 ከቁጥር 6 እስከ 7 ምዕራፍ ዛሬ የምሰጥ እነዚህን ትእዛዞች በልብህ ያዝ፣ ለልጆችህም አስጠናቸው፣ በቤትህ ስትቀመጥ በመንገድም ስትሄድ ስተኛና ስትነሳ ስለ እነርሱ ተናገር። እግዚአብሔር በቃ ለሙሴ እስራኤላውያኖች በኑሯቸው በሕይወታቸው በግንኙነታቸው በአምልኳቸው የሚተዳደሩበትን ሁሉ መመሪያ ሰጥቷቸው ነው እና ከዛ መመሪያ ውስጥ ደግሞ የነገረው ነገር ምንድነው? ይሄንን ደግሞ ለልጆችህም ደግሞ አስተምራቸው። ስለዚህ አንድ ሰው ወገኖች ወይ ሁለተኛ እግዚአብሔር ከማምለክ ደግሞ ቀጥሎ ቤቱን የሚያገለግል መሆን አለበት። አንድ ሰው ቤቱን የማያውቅ ምንድነው? በሌላ ቦታ መኃልየ ሰሎሞን ላይ ሲናገር የሌሎችን የወይን ስፍራ ጠባቂ ያደረጉኝ የራሴን ግን የወይን ስፍራ አልጠበቅኩኝም። አያችሁ እንዴት ይሆንልናል ወገኖቼ? ወይ ቀድሚያውን ማወቅ አለብን። እኔ ቤተሰቤን ሳላገለግል ሌሎችን ማገልገል ትርጉም አለው ወይ? ፌር ነው ወይ? እግዚአብሔር ይቀበለዋል ወይ? ወገኖቼ ማስተካከል የለብንም ወይ? መማር የለብንም ወይ? ምንም አይደለም። ዛሬ እድል ተሰጠን። በቃ ቀድሚያ መጀመሪያ ቤተሰቡን ያላገለገለ ሰው ለሌሎች ሊሆናች ኢቭን ለራሳችን እንኳን እድል ለእግዚአብሔር ያልሰጠን ሰዎች ለሌሎች ልንሆን አንችልም። ስለዚህ የምናገለግለው አንደኛ እግዚአብሔር ነው እንዳለ፣ ሁለተኛ ደግሞ ቤተሰባችንን ማገልገል አለብን። ይሄ በቃ ልጆቻችንን ማስተማር አለብን። እኛም የሚቻለንን ነገር በሙሉ በደረስንበት አውቃለሁ። አሁን እዚህ ጋር የኩነኔ አገልግሎት አይደለም እኔ የማገለግለው። ለሙሴ መንገዱን ለእስራኤል ደግሞ አደራረጉን አሳወቀ እንደሚል once happened is happened። እኔ አሁን እንድትኮነኑ አይደለም የምፈልገው፣ እንዲሰማችሁ አይደለም የምፈልገው። እኔ አሁን የምፈልገው ምንድነው? እግዚአብሔር አምላክ በመሃላችን ያለ የትላንትናውን እርሳው፣ የሚጠቅምህን ማቀል እኔ ነኝ። በአንደኛ ደረጃ እኔን አምልከኝ። ከኔ ጋር ማምለክ ያስፈልጋል ልጄ። እንዳዲት ይሄንን ቃል የምታከብሩት ከሆነ ሁለተኛ ነገር ደግሞ ቤተሰብ ጋር ጊዜ ይኑረ። እንደሱ እኮ ሳታል እኔ ምን እያለን መሰላችሁ? አልደሰትም እንደሱ ስታደርጉ። አንተ ትክክል እኔን ያስደሰትክ ነው የሚመስልህ፣ ግን እኔ ደስተኛ አይደለሁም። ስለዚህ ቤተሰባችንን ቅድሚያ ልንሰጠው ያስፈልጋል። ቤተክርስቲያናችንም ሁላችንም በእንዲህ አይነት ትምህርት በደንብ ስልጠን ብለን ስሜታዊ ያልሆነ ግን የእግዚአብሔር እውነት መሰረት መሆኑ የአገልግሎት መሰረት መሆኑን አውቀን በእንዲህ አይነት ሁላችንም አናኗራችን ትምህርት አንድ አይነት ነው የሚያደርገን። የእግዚአብሔርን ልጅ የመሰለ ማንነት እንተዋወቃለን። ጥሩ ስር የሰደደ ትምህርት አግኝተናል። አቋማችን ምክንያቱም ሁሉ ጊዜ ዕውቀት ሁሉ ጊዜ ቢሄቪየራችንን ይለውጣል፣ ኮንዳክታችንን ይለውጣል፣ አነጋገራችንን ይለውጣል። ራይት የሆነ ኖሎጂ፣ ራይት ቢሄቪየር፣ ራይት ሪስፖንድ እንዲኖረን ያደርጋል። ስለዚህ አሁን ይሄ የሚገባው እውነት ትክክለኛ የሆነ ምላሽ ለቤተሰብ እንድንሰጥ ያደርገናል። ይህ ቤተሰብን
ቆርኔሌዎስን እንመልከተው። ሐዋርያት ሥራ 10 ላይ በቂሳሪያ የኢጣሊያ ክፍለ ጦር በሚባለው ሰራዊት ውስጥ የመቶ አለቃ የሆነ ቆርኔሌዎስ የተባለ አንድ ሰው ነበረ። እርሱም ከመላው ቤተሰቡ ጋር በመንፈሳዊ ነገር የተጋና እግዚአብሔርን የሚፈራ ለሰዎች ሁሉ እጅግ ምጽዋት የሚሰጥ አዘውትሮ ወደ እግዚአብሔር የሚጸልይ እርሱም ከመላው ቤተሰቡ። አያችሁ፣ ሁለተኛው ማምለክ ያለብን እግዚአብሔርን ማገልገል ያለብን ቤተሰባችን ውስጥ እንደሆነ የእግዚአብሔር ቃል ያረጋግጥናል። ቤታችን ሲያብብ ከዛ የሚቀጥለው ነገርም ወደ ውጭ ይቀጥላል። እንደሱ ነው የሚሆነው። የሚገርማችሁ እንደሱ ነው። መጀመሪያ የግል ማንነታችን ይለወጣል። ከእግዚአብሔር ጋር ያለን ኢንቲመሲ ፐርሰናል ነው። ከእግዚአብሔር ጋር ያለን ሪሌሽንሺፕ ኢዝ ቬሪ ፐርሰናል። ገብታችኋል? በሰዎች አይደለም እግዚአብሔርን የምናገኘው። የመጀመሪያው ልምምዳችን ከእግዚአብሔር ጋር እኛው ራሳችን ነን። ሁለተኛው ደግሞ ከቤተሰባችን ጋር ያ ደግሞ ይቀጥላል። ውስጣችን ይለወጣል። ቤተሰባችን እናነቃቃለን። ለቤተሰባችን በረከት እንሆናለን። ከዛ በኋላ ከቤተሰብ ይወጣና ደግሞ አጠገባችን ያሉ ሰዎችን ደግሞ ማገልገል እንጀምራለን። እንደሱ ነው የሚሆነው። ልክ እቤት የተለማመድነው ነገር ነው ወደ ውጭ መውጣት ያለበት እንጂ እቤት ምንም የሌለ ነገር አይደለም ውጭ የምንሰጠው። እንደሱ መሆን የለበትም። ምንም አይደለም፣ ማስተካከል ግን አለበት። እንመለስ። በቃ አላለ እያሻሻልን እየተለወጥ ዛሬ ለምሳሌ አንድ ደረጃ ለውጥ አግኝተናል። ዛሬ እንኳን ደስ ያላችሁ። ለምን ብትሉኝ ውሳኔ አድርጋችሁ ከእግዚአብሔር ምክርን ለመቀበል መጣችሁ። ይሄ ራሱ የመጀመሪያው ስቴፕ ነው። ባትመጡስ አትሰሙት። እግዚአብሔር ነው ምን ያከብረዋል። የሚያከብሩኝን አከብራለሁ፣ የሚንቁኝና አክብራችሁት እኮ ነው የመጣችሁት እኮ። እኔ ትልቅ አክብሮት ነው ያለኝ። ርስት እንደሆናችሁ አውቃለሁ። የእግዚአብሔር ርስት ማገለግለው በማስተዋል ነው ማገለግለው። ውስጤ ያለውን ነገር ልነግራችሁ አልችልም። አክብሮቴ በጣም ትልቅ ነው። ምክንያቱም የሚያያችሁን አምላክ የሚያስብላችሁን አምላክ ነው። ጳውሎስ እንዳለው ሰውን በክርስቶስ አውቃለሁ እንደሆነ ምንድነው ክራይስት እንደማያችሁ ማለት የክርስቶስ ስሜት ነው የሚሰማኝ ማለት ነው። who did that the holy spirit እና እኔ አሁን የምላችሁ ያከብረዋል እግዚአብሔር የምላችሁ አንድ ስቴፕ ወስዳችሁ እግዚአብሔር ደስ እንዳለው ይገባኛል። ውስጤ ፊል ያደርገዋል። ስለዚህ ቤተሰብን ሁለተኛው ማገልገል ቤተሰብን ነው። ኢያሱም ላይ ብትመለከቱ እግዚአብሔርን ማምለክ የማያስፈልግ መስሎ ከታያችሁ ግን የቀድሞ አባቶች ከወንዝ ማዶ ካመለኳቸው አማልክት የአብርሃም አባትና እንደገና ደግሞ የሱ ቤተሰቦች ማለት ነው ወይም በምድራቸው የምትኖርባቸው አሞራውያንን ከሚያመልኳቸው አማልክት አሁን ደግሞ በዛ ስቴት ላይ በነበሩበት ወቅት ላይ የሚያመልኳቸው የአሞራውያኖችን አማልክት ማለት ነው። ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ደስ ይላል። ይሄም እንኳን በብሉይ ኪዳን ራሱ አንድ ጥላ ነው። ምን የሚባል ነገር ሌሎቹ ባያደርጉትም እኔ ግን በቤቴ ውስጥ እግዚአብሔር አምላኬን አመልካለሁ፣ እግዚአብሔር አምላኬን አገለግለዋለሁ። ስለዚህ እግዚአብሔር ቤታችንን ሊባርክ ነው ማለት ነው። እግዚአብሔር በአምልኮ ቤታችንን ሊባርክ ነው። በሌላ አባባል ምን እያለን እኔ ቤታችሁን አለምልሜ ቤታችሁን ቀድሼ ቤታችሁን አስተካክዬ ለበረከት ምክንያት አደርጋችኋለሁ እያለንና ስርዓቱ እንደዛ ነው። ሶስተኛው ቅዱሳንን ነው። አንደኛ ጴጥሮስ 4:10 ላይ እንደ ታማኝ እግዚአብሔር ልዩ ልዩ ጸጋ መጋቢ እያንዳንዱ ይሄ ልዩ ልዩ ጸጋ መጋቢ የሚለው ቃል በአማርኛችን ላይ መጋቢ የሚለው በእንግሊዘኛ ስቱዋርድሺፕ የሚል ነው እና ስቱዋርድ ማለት ምንድነው? በአደራ የተሰጠ ማለት አደራ። ጸጋ ምን የሆነ ነው? ለእያንዳንዳችን ስጦታ ነው። አደራ ብሎ እግዚአብሔር የሰጣችሁ ስጦታ አለ። እዚህ ጋር እያንዳንዱ ሰው እንደተቀበለው ጸጋ ነው አደራ የተሰጠን ነገር አለ እና በተቀበለው የጸጋ ስጦታ ሌላው ሊያገለግል። ስለዚህ ሁለተኛው ይሄ የምናደርገው ነገር ማንን ነው የምናገለግለው? ቅዱሳኖችን ነው የምናገለግለው። በምንድን ነው የምናገለግለው? በተሰጠን ጸጋ ነው። እያንዳንዳችን ደግሞ ጸጋ የሌለን የለንም። በቃ ይሄ በጣም በጣም ደስ ይላል አይደለ? እግዚአብሔር ለሁላችን እያንዳንዳችን የጸጋ ስጦታ እንደተቀበልን መጠን በዚያው ጸጋ እርስ በርሳችን እናገልግል። ስለዚህ ያልተቀበለ እዚህ ውስጥ ማንም ሰው የለም። ስለዚህ ማንን ነው የምናገለግለው? ወንድማችንን ነው እህታችንን ነው የምናገለግለው። ስለዚህ ለሌላ ነገር አለም ጸጋችን የተሰጠን ለማገልገል ነው። ይህ ቃል ደስ ይለኛል። በቃ ቢሰመርበት ማለት አገልጋይ ለማገልገል ነው። በቃ ወንድሞቻችን እህቶቻችን ለመኮንን አይደለም፣ ለማሳዘን አይደለም፣ ለመስበር አይደለም። አንዳንድ ጊዜ ሰዎች እኔ በጣም ይገርመኛል፣ ስብር ያደርጉናል፣ በቃ ድቁስ ያደርጉናል፣ ዝቅ ያደርጉናል። ከሞን የማን መሳሪያ ነው? አምላኬ እንደዚህ አይነት ባህሪ የለውም።
እግዚአብሔር አያዋርድም። አዋራጅ አምላክ አይደለም ማለት እንደዚህ ስል እኛን ለማስተማር የሚያሳልፈን ነገር ሊኖር ይችላል። ግን እሱ ሲያቅ ያቀበታል። እሱ ቢያደርግም እንደ ናቡከደነጾር አይነቱ የታበየን ሰው በቃ አላለ 7 ዓመት ሳር እንዲበላ እንደ ከብት እንዲሆን ያደረገው እግዚአብሔር ነው። እግዚአብሔር ምን ያደርጋል? ዝቅም ያደርጋል፣ ከፍም ያደርጋል፣ ያዋርዳል፣ ያከብርማል። ግን እሱ ሲያቅ እሱ ሲያደርግ ያድርግ። ተዋርደናልም እኮ አዋርዶናል። ልንታበይ ሞከረን እንደው በተለያዩ አይነት ጥቃቅን ነገሮች የሚገባን ነገር አለ። እግዚአብሔር አዋርዶናል። ግን ያ ግብት ብሎናል። እግዚአብሔር ይመስገን። እንኳን ያዋረድከኝን ያልኩበት በቃ የሚገባችሁ እናንተም ኤክስፒሪየንስ ይኖራል። እኛ ስንል እግዚአብሔር ደግሞ ስፍራ ሲያሳጣል እንዳንታሰብ ሲያደርገን ልክ እኮ እንደዛ እኮ ነው። ናቡከደነጾር ግን የግርማዬ ክብር እንደተመለሰልኝ ባወቁ ጊዜ ሹማምንቶቼ ሁሉ ፈለጉኝ። አያችሁ፣ ያዋረድና ሰርቶ አበጅቶ ግን እግዚአብሔር ያከብረናል። የማይፈልጉን ሰዎች እንዴት አልፈለገችም ብለን እኛ ጦርነት ውስጥ እንገባለን። የሚያስፈልግ እግዚአብሔር እንትናዬ የሚያስብለን እንዲሉ የሚያደርጋቸው እግዚአብሔር፣ እንትናዬም እንዳይሉን የሚያደርጋቸው እግዚአብሔር። በእናንተ ላይ ያለ እግዚአብሔር ፍቃድ በእናንተ ውስጥ የሚሆን ነገር ምንም ነገር የጸጉራችሁ እያንዳንዷ የተቆጠረች ናት። ሰዎች አንዳንድ ጊዜ እንደው ይሄን ነገር በነገራችሁ በጣም ደስ ይለኛልና እኛን ለማሰልጠን የሚመጡ ሰዎች አሉ። አንዳንድ ሰዎች እንዴት እንዲህ ትለኛለች፣ እንዴት እሱ እንዲህ ይለኛል ይበለን እንጂ ውስጣችን ያለው ማንነታችን እኮ የሚገልጽ ጉዳይ ነው። ቁጥጥ የሚያደርገን እኮ ቁጠኛነት መወገድ ስላለበት ነው። የሚያስቆጣ ነገር አሁን ልክ አንድ ነገር አንድ ሰው መጥቶ ሲለን በቃ ብልጭ ይልብናል። እንዴት እንዲህ ይለኛል፣ እንዴት እህቴ እንዲህ ትለኛለች እንላለን። ጉዳዩ እኮ ስላልገባን ነው እንጂ ብልጭታ ውስጥ ነው ያለው። ብልጭታውን ማጥፋት አለበት። ምን ምላሽ ያስፈልጋል? ብልጭታ እኮ እዚህ ውስጥ ያለው የሚያስቆጣን ነገርን እኮ እሱ ላይ ከሰራንበት እኮ ፐርሰናሊ ያንን ዊክነስ ከሰራንበት እኮ ከሰው ጋር ለምን እንደዚህ አለችኝም ብለን አንናደድም። ለምን እንዲህ አለኝም ብለን አንቆጣም። ስለዚህ እግዚአብሔር ይመስገን ፐርሰናል የሆነ ነገር በጣም እርስ በርሳችን እንድንገላገል በተሰጠን ጸጋ ወንድማችንን አንዱን እንዲያነጽ እንዲገነባ እንዲያበረታታ እንጂ ሰውን እንዲጥለው እንዲያሳዝነው እንዲሰብረው አልተጠራንም። እግዚአብሔር የሚያደርገው ግን መለኮታዊ እሱ በፈለገው አይነት መልኩ ሲሰራ ደግሞ ይገባናል። እኛ ይረዳ ቢያመንም ማን እንደሆነ ይገባናል። 3:4 ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ዓለም ዳርቻ ድረስ ቀደም ያልኳችሁ ነገር ስለሆነ ያልዳኑትን እናገለግላለን። ይሄም ማቴዎስ ቀደም የነገርኳችሁ ስለሆነ ደግሜ አልናገረው። ሮሜ ላይ ያለውን ብቻ ልናገር። ታዲያ ያላመኑበትን እንዴት አድርገው ይጠሩታል? ስለ እርሱ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይችላሉ? ካልተላኩስ እንዴት መስበክ ይችላሉ? ይህም የምስራቹን የሚያመጡ ወገኖች እንዴት ያማሩ ናቸው ተብሎ እንደተጻፈ። ስለዚህ አሁንም ምንድነው ላልዳኑት ወንጌል እንድናደርስ ነው። እዚህ ጋር ያለ ሰባኪ ሰዎች እንዴት መዳን ይችላሉ? የሚነግራቸው ካለ ኢየሱስ ያድናል የሚለውን ቃል የሚነግራቸው ሰው ከሌለ ሰዎች እንዴት ሊድኑ ይችላሉ? ስለዚህ አንዱ አገልግሎታችን ማንን ነው? ያልዳኑ ሰዎች አንዱ የኛ ተልእኳችን ናቸው። ስለዚህ እግዚአብሔር ይመስገን ዛሬ አገልግሎታችንን ስናስብ በአገልግሎታችን ውስጥ በአገልግሎት ክፍል ውስጥ ይሄንን ርዕስ አድርገን ካላነሳ ነው አገልግሎታችን ሙሉ አይደለም። በየትኛውም ይሄ ለአገልጋይ ለጸሎት አገልግሎትም ለኳየርም ለሰባኪዎችም ለሁላችንም ይሄ ፖይንት መነሳት አለበት። ትክክለኛ ጤናማ የሆነ የአገልጋይ እድገት ካለ እንዴት ነው የወንጌል ቤተክርስቲያንም ስንሰብክ ስብከታችን ውስጥ መዳን መግባት አለበት። ተልኳችን ስለሆነ የተልኳችን ዋነኛው ክፍል ስለሆነ ማለት ነው እንጂ እኛን ብቻ የሚያበረታታና እኛን ብቻ የሚያንስ ነገር ላይ ብቻ መሆን የለበትም። ስለዚህ ይሄ የጨረስን አንድ ላይ ቀረ። በምንድን ነው የምናገለግለው? ከእግዚአብሔር በተቀበልነው የጸጋ ስጦታ አገልግሎት የሚከናወነው እግዚአብሔር ለእያንዳንዱ ሰው በሰጠው የጸጋ ስጦታና ብቃት ነው።
እዚህ ጋር ትንሽ ላሰምርበት ፈልጋለሁና አንዳንድ ጊዜ ወገኖች ጊፍታችንን ጥርት አድርገን ማወቅን ይጠበቅብናል። ማንን እኛ ምንድነው በውስጣችን የተቀመጠው ነገር? ትክክለኛ እግዚአብሔር እኛን የሚፈልገን በየትኛው ጸጋ ነው? ያንን ጸጋ እኔ ነኝ ማለት እንችላለን ወይ? እኔ እኮ እንዲህ ነኝ፣ ወንጌላዊ ነኝ፣ አስተማሪ ነኝ፣ ሰባኪ ነኝ፣ ዘማሪ ነኝ፣ መካሪ ነኝ። ከለራችሁ ወይንም አሁን አረንጓዴ ከሆነ አረንጓዴ ነው አንድ ነገር፣ ቀይ ከሆነ ቀይ ነው። ስጦታችንን በትክክል እናውቃለን ወይ? እዚህ ጋር የሚለን እያንዳንዳችን የጸጋ ስጦታ እንደተቀበልን መጠን ነው እና ካላወቅነው ያንን ጸጋችንን ምን ሰርተንበታል? ምክር አድርገንበታል፣ ከቃሉ ተምረናል። ምክንያቱም በማንነታችን ካልተገለጽን በጣም ሰዎችም እኮ አያውቁንም። በማንነታችን ካልተገለጽን አብረን እኮ በቅዱሳን ማህበር ኖረን ማለት ጸጋችን ከተሸፈነ ሰዎች ማን እንደሆነ ጸጋችን ላይ ካልሰራን ጸጋችን እንዲወጣ how to discover our gifts የሚል አንድ ትምህርት አስተምሬ ነበርና ጸጋችን እንዴት ነው መለየት የምንችለው? እንዴት ነው ማወቅ የምንችለው? እና እሱን ካላወቅን ሰዎችም አያውቁንም። ግን ጸጋችንን አውቀን በዛ ማንነት መገለጥ ስንጀምር መመላለስ ስንጀምር እሱ እኮ እንደዚህ ነው መባል እንጀምራለን። እሷ እኮ እንዲህ ናት መባል እንጀምራለን። መቼ ነው? ጸጋችንን አውቀነዋል። ለጸጋችን የሚያስፈልገውን ነገር በሙሉ ሰርተናል። በዛ ላይ በመማር በማጥናት በመጸለይ በመለማመድ ያንን ጸጋችንን ይሄ የመጨረሻ ወሳኝ ካገለገልን አይቀር በተጠራንበት በተሰጠን ጸጋ ካላገለገልን ፍሩትፉል አንሆንም። ታውቃላችሁ ማንነታችሁን ስታገኙ የተጠራችሁበትን ማንነት ስታገኙ አገልግላችሁ አጠግቡ፣ አውርታችሁ አጠግቡ። ሰዎች ይሰሟችኋል። እሺ ነው የሚሏችሁ። በቃ የእናንተ ጸጋችሁ በሆነ ነገር ላይ ሁሉ ነው የሚተባበራችሁ። ቢኮዝ ኦፍ የእናንተ ጊፍት ስለሆነ ያ ነገር ያምርባችኋል። አንዳንድ ጊዜ ያለ ቦታችን ሲሆን ያስታውቅብናል። ሰዎች ራሳቸው ሽምቅቅ ይሉብናል። ቦታችን እንዳልሆነ ያውቁታል። ግን ሁላችንም የፍቅር ሰዎች ስለሆንን አንዳንዱ ግልጥ ብሎ ስለማይታወቀን ወይ ደግሞ ምክንያቱ የስጦታ ጉዳይ መሆኑን አናስተውለው የሚመስለን እኛም ወይ አልተዘጋጀም ወይ እንዲህ ነው። በጥሩ ቋንቋን ብናገር ጸጋዬ ካልሆነ አይሆንም። አንዳንድ ጊዜ ምንም ቋንቋ እንደኔ አይነት ብዙ መናገር ባንችልም ጸጋ ግን ከሆነ ጸጋው ያምራል። ጸጋ ነው ወሳኙ። እና የተሰጠህን ወንድሜ ካገለገልክ አይቀር በስጦታ ስለሆነ የምታገለግለው ይሉሃል። ወይ አንቺ እኮ እንዲህ ነሽ ይሉሻል የኔ እህት። አንተ እኮ እንዲህ ነህ ይሉሃል የኔ ወንድም። ከተባልክስ ተባል። በእውነት እንደሱ ነው መሆን ያለበት። አንተ እኮ እንዲህ ነህ ሲሉ በጣም ደስ ይለኛል። ሰርተን በማንነታችን ላይ ማለት ገንብተን ያንን ማን አውቀነው የሚያስፈልገውን ነገር በሙሉ መግበነው ልክ በዛ ማንነት እንዲህ መታየት ስንጀምር ሰዎችም እኮ ሲፈልጉ ለምሳሌ አንድ ሰው ያለው ብርቱካን ከሆነ የብርቱካን ከሆነ ጸጋው ብርቱካን ፈላጊዎች ሎሚ ያለው ሰው ጋር አይሄዱም። ለምን ይሄዳሉ? ብርቱካን ከፈለገ ብርቱካን የያዘ ሰው ጋር ነው የሚሄደው። አንዳንዶቻችን ብርቱካን ነን፣ አንዳንዶቻችን ሎሚ ነን። ስለዚህ ሎሚ ሲፈልግ ሰው በቀጥታኛ ጋር ነው መጣ፣ ሌላ ሰው ጋር መሄድ አያስፈልገው። እንደዛ ነን። እያንዳንዳችን የጸጋ ስጦታ እንደተቀበልን መጠን ጴጥሮስ እንደተናገረው እርስ በርሳችን ደግሞ እንገላገል። ስለዚህ የጸጋ ስጦታ ማወቅ ወይም ስጦታችን እንዲህ የሌለው የለም በመሃላችን። ደስ የሚለው ነገር ግን እዚህ መሃል ስንቶቻችን እንባባላለን ግን ነው የሌለው ይሄ የእግዚአብሔር ቃል ነው የሚለው። እባካችሁ ወንድሞቼ ይሄ እኮ የከበረው ትልቁ ነገራችን እኮ ነው። የኛ የመጨረሻው ከበረን እኮ የሚባለው እኛ በእግዚአብሔር ነገር እኮ ስንገለጥ ነው። ሌላው ነገሮች በሙሉ የምናስባቸው የዚህ ዓለም አስተሳሰብ የተሳሳቱ ናቸው። በጣም በሞኝነት ነው የምነግራቸው፣ የተሳሳቱ ናቸው። ስለ ልኬት ነገ አስተምራለሁ። ጌታ ኢየሱስ ክርስቶስ እንዴት አድርጎ ልኬትን እንዳስቀምጥብን ሰዎችን፣ ሁኔታዎችን፣ አገልግሎትን በምን እንደምንለካ ያስቀመጠልንን ነገር ነገ እናያለን። ግን እንደዛ ነው የመጨረሻው ክብራችሁ። ከበረ የሚባለው አንድ ሰው የእግዚአብሔር ነገር ገብቶ በጸጋው በማንነቱ መመላል እኔ በቃ በጣም ማደንቀው በቃ ይሄ ሰው ተሳካለት የምለው እኔ እንደዚህ አይነቱን ሳይ ነው። እንዴት ተሳክቶለታል? የኔ ሚዛን ያ ነው። የተጠራበትን ነገር የተፈጠረበትን ነገር በዚህ ምድር ላይ ያለበትን ምክንያት አውቆ ያንን ማነፍነፍ ሲጀምር አንድ ሰው ያ በቃ ያ ሰው ውስጤ በቃ ይገባዋል። ጠጋ ማለትም ጥሩ ነው ከእንደዚህ አይነት ሰው። ምክንያቱም ትመከራላችሁ። ያው ያነበብኩ ቃል ስለሆነ
በቃሌ ስላልኩት አላነበውም። ሮሜም ላይ እንደዚህ ይላል እንደተሰጠን ጸጋ የተለያዩ ስጦታዎች አሉ። ለአንዱ የተሰጠው ስጦታ ትንቢት መናገር ከሆነ እንደ እምነቱ መጠን ይናገር፣ ማገልገል ይናገር፣ ማስተማር ከሆነ ያስተምር፣ መምከር ከሆነ ይምከር፣ ለሌሎች መለገስ ለሌላቸው መለገስ ከሆነ አብዝቶ ይለግስ፣ ማስተዳደር ከሆነ በትጋት ያስተዳደር፣ ምሕረት ማድረግ ከሆነ በደስታ ይላያቸው። እነዚህ ሁሉ እንግዲህ የምናያቸው የእያንዳንዳቸው ስጦታዎች ናቸው። እንግዲህ አስቡት አስተማሪ ካላስተማረ ማን ሊያስተምረን? እኔ በጣም የገረመኝ ነገር ምንድነው በወንድሜ ውስጥ ጸጋ ታስሮ እኔ መጎዳቴ። እናንተ ጸጋችንን አሰረን ማለት ቤተክርስቲያንን ጎድተናል። ይሲ አንድ ነገር አለ በጣም ደስ የሚለኝ ነገር አንዳንዶቻችን የምንሞላውን ከኛ በስተቀር ሊሞላው የሚችል የለም። ምክንያቱም በአካል ውስጥ ያሉ ብልቶች አሰራራቸው እጅ አይን መሆን አይችልም፣ እግር ደግሞ አፍ መሆን አይችልም። የብልቶቹ ሁሉ ስራ አንድ አይነት አይደለም። አስቡት ይሄ ቀኝ እጄ መስራት ባይችል ይሄ ቀኝ እጄ የሚሰራውን ማንም ምን ይሄ ግራ እጄ ሊሰራው አይችልም። እንደዛ ታስባላችሁ ወይ? እባካችሁ በአካል ውስጥ በአገልግሎት ክፍል ውስጥ ጸጋችንን አለማውጣታችን እንደዛ እንደሚያደርግ ታውቃላችሁ። ግን አካል ተባብሮ ሲሰራ ምንድነው ሁሉም ብልቶች ተባብረው ሲሰሩ አካል ነው የሚገነባው፣ አካል ነው የሚያድገው። ግን እያንዳንዱ ምን ማድረግ ፋንክሽን ማድረግ አለበት እያንዳንዱ ብልት። አያችሁ ወንድሞችና እህቶቼ እንዴት ዝም እንላለን? ዳገልጋይ ጸጋችንን ማወቅ የለብንም ወይ? መበረታታትስ የለብንም ወይ? አንተ ምንድን ያለ ጸጋ ተባብለን መጠያየቅ የለብንም ወይ? አንቺ ማነሽ አንተ ማን ነህ መባባል የለብንም ወይ? እኔ በዚህ ኤሪያ ላይ ሰዎች ጊፍታቸውን ዲስከቨር እንዲያደርጉ የምክር አገልግሎት ጭምር ሰጣለሁ። ኢቭን ሲንድሮሞች ምልክቶች ጸጋችን እኛ አናውቃቸውም እንዲህ ነው ማለት አልቻልም እንጂ አንዳንድ ጊዜ እየተለማመድናቸው ነው ያለን። በጣም ደስ ይሉናል፣ እንወዳቸዋለን፣ ስናደርጋቸው እናገኛለን። ግን ምን እንደሆነ አላወቅናቸውም። ቁጭ ብለን ግን ምክር ስንወስድበት ለምንድን ነው እንዲህ ልትሆኝ የቻልሽው? ትላንትና ከአንድ ሰው ጋር ስንነጋገር ወንድሜ እና አንድ ምስክርነት ሰጠኝና በዛ ምስክርነት ላይ ወዲያውኑ አንድ ነገር አስተዋልኩኝ። እና የሆኑ በሆነ ጊዜ ላይ ነው አለ የሆኑ ስደተኞች ከኤርትራ የመጡ ነበርና በቃ እዚህ መጥተው ወዲያውኑ ደግሞ በመርከብ ይሁን ወደ ሌላ ቦታ የሚሄዱ ነበርና በቃ ሳያቸው በጣም ራራሁላቸውና እነዚህ ሰዎች እንዴት ይሄዳሉ ብሎ በቃ ነገሬን ለማሳጠር ያህል ጊዜን እንዳልክብኝ እነዛን ሰዎች ማስተናገድ ስለነበር ብዙ ናቸው። ሁሉንም ሰብስቦ ወደ ቤቱ ሄዶ አስተናግዷቸው በነገ ጠዋቱ ትግርኛ የሚናገር ሰው አገናኝቶ ምን ብሎ እነዚህ ሰዎች እንዲሸኙና እንዲሄዱ አደረገ። በጣም ነው ልቤ የተነካው። ገባኝ በቃ አላለ ይሄ የርህራሄ አገልግሎት ገብቷቸዋል። በቃ አንዳንዶቻችን እኔ እንደሱ ላልሆን ይችላል እኔ እንደሱ ላልሆን ግን የሰዎች ስጦታ ነገ እናገራለሁ። ሪኮግኒሽን መስጠት ለሰዎች አገልግሎት ለሰዎች ጸጋ ማወቅ ወንድሜ እንደዚህ የሚያደርገው ዝም ብሎ እንዳልሆነ ነው ይገባኛል። እንደ የምትሆኗቸው ነገሮች አንዳንድ ሰዎች ላይገባቸው ይችላል። ለምንድን ነው እንደሱ የሚሆነው? እሱ ግን ወዶ አይደለም ወንድሜ ይልቅስ በእውቀት ያንን ጸጋውን ቢያዳብረው ዋው ለቤተ ክርስቲያን ጥቅም ይሆናል። እና እያንዳንዳችን የተቀበልን ስጦታ አለ። አንደኛ ቆሮንቶስ ላይ ይሄንን ነው የሚናገረው። ኤፌሶንም ላይ የሚናገረው ይሄንን ነው። 5ቱ ኦፊሶችን ለቤተ ክርስቲያን የሰጣቸው ስጦታዎች ናቸው። እነዚህ ሐዋርያነት፣ ነብይነት፣ አስተማሪነት፣ ወንጌላዊነት እነዚህ ሁሉ ለቤተ ክርስቲያን ለአካሉ የተሰጡ ምን የሚያደርጉ አካል እንዲታነጽ አካል እንዲያደርግ ሁሉም ግን ጊፍቶች ይሆኑ ሁሉም ግን ያገልግሉ የሚል ነው። አንድ 4 ደቂቃ ይቀረኛል ይሄንን ትምህርት ለመጨረስ ነው። ወደ ዲስከሽናችን ግን አንድ ቆም ብለን ልነሳና እጃችንን አጣጥተን መሰረታዊና አስፈላጊ ነገር ነው። ያለ መንፈስ ቅዱስ ኃይል የሚደረግ አገልግሎት በስጋዊ ጥራት ብቻ የሚከናወን በመሆኑ ሰዎችን የመለወጥና ሰማያዊ ተጽዕኖ የማምጣት አቅም አይኖረውም የሚል ነውና ወገኖቹ የመንፈሳዊ ስራ ለመስራት ካሰብን ሞኝነት ቢሆንም ግን ዲቫይን ፓወር ሱፐርናቹራል የሆነ ልንሰራ የማንችለውን ልናደርግ የማንችለውን ነገር ሊያደርግ የሚችል የእግዚአብሔር ብቃት እንዳለ ልናውቅ ያስፈልገናል።
በኃይል እዚህ ጋር በኋላ እናገረዋለሁና የእግዚአብሔር ኃይል ብቃታችን የሚሆነው እሱ ነው። ስለዚህ በጣም አልችልም፣ አልበቃም፣ አልደርስም የምንልባቸው ብዙ ነገሮች አሉ። ይገባኛል፣ እኔም እረዳለሁ፣ እኔም ይገባኛል። ምክንያቱም አቅማችንን በራሳችን ስለምንለካው፣ ሰዎች በሚሉን፣ ሁኔታዎች በሚሉን ስለምንለካው። ግን ይሄ መለኮታዊ የእግዚአብሔር የመንፈስ ቅዱስ ኃይል ለእናንተና ለእኔ በጣም ልቤን የሚነካኝ ምንድን ነው? አምላክ በውስጣችን አድሮ ሁሉን ቻይ የሆነ ሁሉን ፈጣሪ የሆነ ሁሉን ማድረግ የሚችል የጥበብና የእውቀት ሁሉ ምንጭ። እስቲ ትንሽ ጉለት እንዳለን አይሰማችሁም? አምላክ በውስጣችን አድሮ ለምንፈልጋቸው ጥያቄዎች፣ ለአገልግሎት፣ ለኑሮ፣ ለህይወት እሱን ትተን ወደ ሌላ ነገር ስንሄድ ምን ያህል መማር እንደሚገባን፣ ምን ያህል መንፈስ ቅዱስ ታጋሽ ስለሆነ እግዚአብሔርን እንዴት ነው ሁሉ ነገር አለኝ ብያችሁ እናንተን አሁን አንድ ቀርባችሁኝ እና ሁሉ ነገር አለኝ እረዳሃለሁ ምንም ችግር የለም ብያችሁ እናንተን እንደዚህ ብያችሁ እናንተ እኔን ትታችሁ ወደ ሌላ ሰው ጋር ፍለጋ ብትሄዱ እኔ ምንድን ነው የሚሰማኝ? ይሄ በጣም ሊገልጸው አይችልም። ግን እንደ ምሳሌ አምላክ በውስጣችሁ አለ፣ ጌታ በውስጣችን አለ። ስንናገር እንኳን አሁን እንደዚህ ቆመን ብዙ ተማጥኘዋለሁ እግዚአብሔርን። ምናልባት እናንተ ዛሬ ቆሜ እንደዚህ ስላያችሁ ነው እንጂ ብዙ አልቅሻለሁ። በቃ እንዴት ነው ቃሎች የተለዩ ባይሆንም የምታውቋቸው ነገሮች ቢሆኑ ያለ እግዚአብሔር መንፈስ አይቻልም። ጣፋጭ አይሆንም። ወደ ሰዎች ልብ ውስጥ ፔኔትሬት አድርጎ አይገባም። ስሜት አይሰጥም። ለእኔም ደግሞ ያንን ቃል ስናገረው ከአይምሮ እንዲወጣ ሳይሆን በደሜና በህይወት ውስጥ የገባና ያ ነገር ውስጤን የሚያንቀሳቅሰኝ መሆን አለበት። እሱ ካልረዳኝ አይሆንም እንደሱ። ስለዚህ ስንዘምርም፣ ስናስመልክም፣ ስንመክርም፣ ስናጫውትም አምላክ በውስጣችን ያለው እድል እንስጠው። በቃ እድል እንስጠው። እድል አልሰጠነው። በሱ ደግሞ ይቻላል። በሱ ይቻላል። አሁን እዚህ ጋር ዘካርያስ 4:6 ላይ ከዚያም እንዲህ አለኝ። እዚህ ጋር በጣም የሚገርማችሁ ነገር ነው። ዘካርያስን አንድ መልአክ ራእይ ያሳየዋል። ያየው ራእይ ምንድነው? አንድ ሙሉ የወርቅ መቅረዝ፣ በወርቁ መቅረዝ ጫፍ ላይ ደግሞ የዘይት ማሰሮ የያዘ ያሳየዋል። ያም ደግሞ መቅረዙ 7 ቧንቧዎች ነበሩት ይላል። ከ7ቱ ቧንቧዎች ደግሞ ከመቅረዙ በስተቀኝና በስተግራ በኩል ደግሞ 2 የወይራ ዛፎች ነበሩ ይላል። እና ይህንን ታውቃለህ ወይ ብሎ ምን እንደሆነ ታውቃለህ ወይ ብሎ ያ መልአክ ይጠይቀዋል ዘካርያስን። እኔ አላውቅም ምን እንደሆነ አልገባኝም ብሎ ለዘካርያስ እንደሱ ብሎ ሲመልስለት ይህንን ቃል አለው። ከዚያም እንዲህ አለኝ ይላል ያ መልአክ ማለት ነው። ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው። መልእክቱ የመጣው ምን ያ ያሳየው ራእይ ትርጉም የማይሄድ ነገር እኮ ነው። አንዳንድ ጊዜ እግዚአብሔር የሚነግር የወርቅ መቅረዝ ላዩ ላይ ማሰሮና ዘይት አለው፣ በቀኝና በግራ በኩል የወይራ ዛፍ ነው ያለው። የመንፈስ ቅዱስ ንግግር እንደዚህ ሞኝነትን ይጠይቃል። ግን ከዛ ውስጥ የሚወጣው መልእክት ግን ይሄ ነው እና የእግዚአብሔር ቃል በመንፈስ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር ጸባው። እና ይሄ ነገር ማብራራት ይጠይቃል። በመንፈስ እንጂ በኃይልና በብርታት አይደለም። መልእክቱ የመጣው ለማን ነው? ለዘሩባቤል ነው። ተናጋሪው ማን ነው? ዘካርያስ ነው። መልእክቱን ይዞ የመጣ ማን ነው? የእግዚአብሔር መልአክ ነው። ለምንድን ነው አንተ ተራራ ሆይ በዘሩባቤል ፊት ምንድነው ደልዳላ ትሆናለህ ይለዋል። ተራራውም የሚለውን ነገር ብዙ ጊዜ ሰዎች ከተለያየ ነገር ጋር ያያይዙታል። ግን ተራራው ምን ማለት መሰላችሁ? ወረድ ብላችሁ ቁጥር 8 ላይ ብትመለከቱት ዘሩባቤል ራሱ ዘካርያስ የምትመሉት ፖስት ኤክሳይሊክ ፕሮፌት ይባላል። ከምርኮ ከተመለሱ በኋላ በኢየሩሳሌም የነበረ ነብይ ነው ዘካርያስ። እና የእግዚአብሔር ቤተ መቅደሱ መጀመሪያ ተጀመረ ዘሩባቤል በወቅቱ ይህንን ስራ ኃላፊነት ወስዶ ይሰራ የነበረው ዘሩባቤል ስራውን ከጀመረ በኋላ ጠላቶች ይከላከሉታል። ታስታውሱ እንደሆነ የተጀመረው የእግዚአብሔር ስራ የቤተ መቅደሱ መታደስ ቆሞ ነበር። ከዛ በኋላ ቆሞ በጣም ያዝናል ዘሩባቤል። ምክንያቱም ጦቢያና ሰንበላጥ ሌሎችም ባለስልጣኖች የእግዚአብሔር ስራ የተጀመረው እንዳይቀጥል አድርገው ነው። ግራ ገብቶት በቃ በጣም ተጨንቆ በነበረበት ጊዜ ዘካርያስ ይሄ ማን ነው ስሙ? ዘሩባቤል ይሄ ቃል ነው በኃይልና በብርታት አይደለም በመንፈስ እንጂ። አንተ ተራራ ሆይ በዘሩባቤል ምንድነው ደልዳላ ሜዳ ትሆናለህ። እና እስከዛ በኋላ ምንድነው
በዘሩባቤል የጀመርኩትን ስራ በዘሩባቤል ደግሞ እጨርሰዋለሁ። የተጀመረው ስራችንን እግዚአብሔር በተለያየ አይነት ምክንያት ቆሞብን ቢሆን እግዚአብሔር ያስጨርሰናል። የተለያየ አይነት መሰናክል ገጥሞን ተስፋ ቆርጠን ብንሆን አይዟችሁ እግዚአብሔር ያሻግረናል። እግዚአብሔር የሁለተኛ በምን ቢባል አዎ እኛ አንችለውም። ጠላታችንን የሰላምም አምላክ ፈጥኖ ጠላታችሁን ከእግራችሁ ስር በታች ይቀጠቅጠዋል እንደሚል እኛ አካሄዳችን ከእግዚአብሔር ፊት ይስተካከል እንጂ እንደ ዘሩባቤል መጥቶ ተራራውን ደልዳላ ያደርግልናል። ስለዚህ ምንድነው ልላችሁ ይሄንን የሚያደርገው ማን ነው ብትሉ መንፈስ ቅዱስ። መንፈስ ቅዱስ አምላክ ነው፣ ይሄንን ይሰራል። ውጤታማ የሆነ የምስክርነት አገልግሎት ይሰጠናል። አገልጋይ የተሰጠውን ተልእኮ በብቃት ለመወጣት ከሰው አቅም በላይ የሆነ ሰማያዊ ኃይል ያስፈልገዋል። መንፈስ ቅዱስ ለአገልግሎት የሚያስፈልገውን ችሎታ ወይም ብቃት ይሰጠዋል። ይህ ቀደም የነገርኳችሁ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ እስከ ምድር ዳርቻ ምስክሮች ትሆናላችሁ። አገልጋዮች ወንድሞቼና እህቶቼ አንድ ትልቁ የሚያስፈልገን ነገር የእግዚአብሔር ኃይል፣ የመንፈስ ቅዱስ ኃይል። የመንፈስ ቅዱስ ኃይል አምላክ ውስጣችን አለ። አምላክ ፈጣሪ በውስጣችን አለ። ሁሉን ቻይ በውስጣችን፣ የጥበብና የመገለጥን መንፈስ የሚሰጥ በውስጣችን አለ እግዚአብሔር መንፈስ። ምን ምክንያት እንስጥ ወገኖች? ወይ ቃሉን እኮ መማር የሚያስፈልገን ምን ይስጠን ታዲያ እግዚአብሔር? እሺ ንገሩኝ እስቲ። እኔ ለራሴ በቃ ምን ምክንያት ልትሰጥ ትችላለህ? ሙሴ አሁን በእርግጥ መለወጥ በቃ መመለስ ቀስ እያለን ትራንስፎርሜሽን ስለሆነ እድገት ቀስ እያለን ስለሆነ ከዛሬዋ ጀምረናል። እንግዲህ ኃይል በውስጣችን አለ። በእግዚአብሔር ኃይል ለማገልገል እግዚአብሔር ወይ በውስጥ ያለውን አንተ ያስቀመጥከውን ኃይል አልተጠቀምኩም፣ ጸጋዬን አልተጠቀምኩም፣ ከዚህ በኋላ ግን እነሳለሁ። በእኔ ውስጥ አንተ ክብርን ትገልጻለህ። እኔን የሚጠብቁ በእኔ የሚጽናኑ፣ በእኔ የሚታደሱ፣ በእኔ የሚለወጡ፣ በእኔ የሚነቃቁ። እስቲ አስቡት። ተጨንቄ የእናንተን አፍ ስጠብቅ አሁን እዚህ ካላችሁት እኔን እናንተን እርስ በርሳችሁን ለመርዳት ከእናንተ ውጪ ማን አለው? እግዚአብሔር ይቀር። እኔ አይደለሁም እኮ እኔ በርቀት ነው ያለሁት። ጸጋችን ቢሰራ መንፈስ ቅዱስን እድል ፈንታ ሌሊት እየጸለያችሁ እገሬን ብሎ አንድ ነገር ሊለን ይችላል። እቺን ቤተክርስቲያን እግዚአብሔር ይባርካል። በእውነት በትህትናና በአክብሮት ምንም የራሳችን ኃይል አላልንም፣ ጉልበታችን አላልንም፣ ጥረታችን አላልንም። ይሄ ሁሉ እየተናገርን ያለነው እግዚአብሔር ስላዘጋጀልን ነገር። ለድፍረትና ለጽናት አገልግሎት በፈተናና በተቃውሞ የተሞላ ስለሆነ መንፈስ ቅዱስ አገልጋይ በፍርሃት እንዳይሸማቀቅ የድፍረትን የፍቅርንና ራስን የመግታት መንፈስ በመስጠት በአገልግሎቱ እንዲጸና ያደርጋል። ተግዳሮት አለው አገልግሎት፣ ፈተና አለው፣ መውደቅ መነሳት አለው፣ ማጣት አለው። ግን መንፈስ ቅዱስ በውስጣችን ያለው ምን ያደርገናል? ያስችለናል፣ ብቃት ይሰጠናል። እንደዚህ አለው ጢሞቴዎስን፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በሆንኩበት በእኔ አትፈር። እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በሆንክበት በእኔ አትፈር፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል ከኔ ጋር መከራን ተቀበል። አያችሁ ብዙ ጊዜ ይህንን ቃል ኮት ስናደርገው እግዚአብሔር የኃይልና እንደገና ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ብለን ስናስብ ከምን አንጻር ነው የምናስበው? ጳውሎስ ግን እዚህ ጋር የሚለው ነው ወንጌልን ከመናገር አንጻር፣ ከአገልግሎት አንጻር፣ ስለ ወንጌል መከራን ከመቀበል አንጻር። ስለዚህ የእግዚአብሔር መንግስት ስራ እየሰራን በሚመጡብን ነገሮች አይዟችሁ፣ በኑሯችን ይመጣል፣ በልጆቻችን ሊመጣ ይችላል፣ በአገልጋይ ሊመጣብን ይችላል፣ በቅርብ ጓደኛ ሊመጣብን ይችላል። እንዳናድግ፣ እንዳንሰጥ፣ አንድ በቃ እግዚአብሔር በህይወታችን የሚፈልገው ነገር እንዳናደርግ ግን ያንን ማን ያስችላችኋል ያለን? መንፈስ ቅዱስ ግን ያስችላል። ብቃት ይሰጠናል፣ ድፍረት ይሰጠናል፣ ምሪትን ይሰጣል። አገልጋይ በአገልግሎቱና በህይወቱ ምን ማድረግ እንዳለበት፣ ወዴት መሄድና ምን መወሰን እንዳለበት ለማወቅ የመንፈስ ቅዱስ ምሪት ይሰጠዋል። መንፈስ ቅዱስ አስተማሪና መሪ በመሆኑ አገልጋዩን ወደ እውነትና ወደ ትክክለኛው መንገድ ይመራዋል። ዮሐንስ 16:13 ግን የእርሱ የእውነት መንፈስ በመጣ ጊዜ ወደ እውነቱ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ሁሉ ይነግራችኋል። አሁን አይደንቃችሁም? እንደዚህ ይህ ቃል አሁን እናንተ ያልሰማችሁት ቃል የምናገረው የምታውቁት ቃል ነው። እንዴት ታዲያ እንዲህ እያለ ይመራችኋል እያለ ይመክራችኋል እያለ ያስተምራችኋል እያለ
እኔ እኮ አስተማሪ አለኝ ብላችሁ አሁን ለምሳሌ እገሌ እኮ አለልኝ ብለን የምንላቸው ነገሮች አስተማሪ መንፈስ ቅዱስ እኮ በእኔ አለ፣ መካሪው እኮ በእኔ ውስጥ አለ ብለን እናወራለን፣ እንጫወታለን። ለምንድን ነው እንደሱ ያላልነው? ገና አላመን ነው። ገና እስቲ ውስጣችን ያለው መሪ እንደሆነ አልተቀበልነው። ይህም የዛው አይነት ሀሳብ ስላለው አልተዋለሁ። የመጨረሻው ለመንፈስ ቅዱስ ማጠቃለያ መኪናና ነዳጅ ብየዋለሁ። መኪናው አገልጋይ ቢሆን ነዳጁ ደግሞ መንፈስ ቅዱስ ነው። መኪናው ምን ያህል ውድና አዲስ ቢሆን ያለ ነዳጅ መንቀሳቀስ እንደማይችል ሁሉ አገልጋዩ ምን ያህል እውቀት ቢኖረው ያለ መንፈስ ቅዱስ ኃይል መንፈሳዊ ለውጥ ማምጣት አይችልም። ጥበብ አይደለም፣ እውቀት አይደለም፣ ፊሎሶፊ አይደለም፣ ሌሎች ነገሮችን ብዙ እዛ ላይ ትኩረት እናደርግ። ዋነኛ የሚያስፈልገን የመንፈስ ቅዱስ ኃይል ነው። ላይፍ ቼንጂንግ የሆነ ወርድ መንፈስ ቅዱስ በውስጣችን ሲኖር ነው ወደ ሰዎች ህይወት ውስጥ ፔኔትሬት አድርጎ ገብቶ እንዲሸነፉ፣ እንዲማረኩ፣ እንዲለወጡ፣ አቅጣጫቸው እንዲቀይሩ፣ ልባቸው እንዲበረታ፣ ቁስላቸው እንዲፈወስ የሚያደርግ ያ የመንፈስ ቅዱስ ኃይል የመንፈስ ቅዱስ አሰራር ነው። የኛ አሰራር አይደለም ማለት ነው። እሺ ትሁትና የመጨረሻው የአገልጋይ ባህሪ ይህንን ተናግረን ነው ወደ ውይይቱ የምንሄደውና ይህንን ሳልናገር ደግሞ ውይይቱን መወያየታችንን ይቻላል። ፓስተር ይቅርታ ጊዜ ወሰድኩ። እንደውም ይህችን ብቻ ተናግሬ ወደ ውይይቱ ብንሄድ በጣም ጥሩ ነው። በቃ ይህንን ተናግሬ ትህትናን ብቻ ተናግሬ ወደ ውይይቱ እናልፋለን። የክርስቲያናዊ አገልግሎት የሚጀምረው በዝቅታ ነው። መሪ ወይንም አገልጋይ ማለት የሌሎች የበላይ መሆን ሳይሆን ሌሎችን ለመርዳት ከሁሉ በታች መሆን ማለት ነው። ራስን ዝቅ ማድረግ የእውነተኛ አገልጋይ ዋነኛ መታወቂያ ነው። ወገኖቼ ወይ ለአገልጋይ ከትህትና በላይ የሚከብርበት፣ ከትህትና በላይ የሚወደድበት፣ ከትህትና በላይ አገልግሎቱ ተቀባይነት እንዲኖረው የሚያደርገው ነገር የለም። ወገኖቼ ወይ እኔ ከሚያስፈሩኝ ሰዎች፣ ከሚያስደነግጡኝ፣ ከሚያንበረክኩኝ ሰዎች ትሁት ሰዎች ናቸው። አልችልም ትሁት ሰዎች ጋር መቆም አይዶን ነው። ትሁት የሆኑ ሰዎች እንድናከብራቸው ያደርገናል እንጂ አያስንቅም። ትህትና ብዙ ጊዜ ስለሚመስለን ነው እንጂ ለሰዎች ዝቅ ማለት ሲታይ በአይምሮ ከባድ ነው፣ ግን የመክበር መንገድ ዝቅ ማለት ነው። ጌታችን ይህንን ያሳየን። አምላክ ሆኖ ሳለ ፈጣሪ ሆኖ ሳለ በቃ ከሰማያት ሰማያት ወርዶ ዝቅ ብሎ ጌታ ኢየሱስ የደቀ መዛሙርቱን እግር አጠበ። እግሩ ማጠ። እናንተ ደግሞ እንደዚሁ አሳየን፣ ስሜቱ እንዲገባል ምንም ማለት እንዳይደለ። አምላክ ግን አባቱ ምን አለ? እሱ የባሪያ መልክ መስሎ ይላል። በከብቶች በረድ ውስጥ ተወልዶ በዛ ቆሻሻ ቦታ ላይ አምላክ ሆኖ ሳለ በቃ ዝቅ ክብሩን ትቶ ኃይሉን ትቶ ተገርፎ ተሰቃይቶ ያን ሁሉ ዝቅ ብሎ ወርዶ በተግባር አሳይ። ምን የሚያደርግ ነው ለማለቱ ግድ የለም። እግዚአብሔር ግን ያለ ልክ ከፍ ከፍ አደረገው፣ በአባቱ ቀኝ አስቀመጠ፣ በቀኙ ማስቀመጠው እና በቃ አገልግሎት ውስጥ ውበታችን ትህትና ነው። አገሌ ከኔ ይሻላል። በቃ ይህንን በቃ እኔ የሚለው ነገር መሞት አለበት። ጳውሎስ እንዳለው እኔ ከክርስቶስ ጋር ተሰቅያለሁ፣ ገላትያ 2:20 ላይ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ውስጥ ሕያው ሆኖ ይኖራል። እኛ ስንሞት፣ እኛ ዝቅ ስንል የኢየሱስ ውበት በእኛ ህይወት ውስጥ ይታያል። የኢየሱስ ክብር በእኛ ህይወት ውስጥ ይታያል። ትህትና ወንድሜ ከኔ አቀራረባችን ያስታውቃል፣ አቲቲዩዳችን ያስታውቃል። ይሄ ዝም ብሎም ቢሆን ያስታውቃል። ግን ከገባን ይሄ የክብር መንገድ መሆኑን ካወቅን፣ የመነሳት መንገድ መሆኑን ካወቅን፣ እንዴት ብዬ ልንገራችሁ፣ ጥቅም መሆኑን ካወቅን፣ ጥቅም እኮ ነው ለኛ ትህትና። ሁላችንም ደግሞ የማንፈልገው ማን አለን? እዚህ ውስጥ ማን አለ አሁን ትሁት መሆን የማይፈልግ? እኔ አይመስለኝም፣ ማንም ያለ ሰው አይመስለኝም። ግን እግዚአብሔር ያብራለን፣ ጥቅሙን እግዚአብሔር ያሳየን። ጥቅሙን አይተን ማለፍ አንችልም፣ እውቀቱን አይተን ልናልፍ እንችላለን። ይሄ ቃል ስለተነገረ ብዙ ግን ወደ ፕራክቲካል ልምምዱ ስትመጡ እያንዳንዱ ስቴፕ የትህትና በትህትና የምትሄዱበት መንገድ በሙሉ በጣም ያለ ልክ ነው ከፍ ከፍ የሚያደርጋችሁ። ከወረዳችሁ ደግሞ ዝቅ ካላችሁ ማንም ምንም ሊያደርጋችሁ አይችልም። ከተንጠራራሁኝ ነው የምታወርዱኝ።
ከጣልኩኝ አንዴ ማንነቴ ምን እዚህ መሬት ላይ ወደቁ እንዴት ሊወድቅ ይችላል? ዝቅታ ያከብረናል። ብዙ ጊዜ እዚህ ልምዱ ሲያልገብ ይፈራል። እንደዚህ ክብሬን ነኩኝ ምናምን። ክብርን ከጣልክ እየፈለገውን ቢሉ ምን መስሎ አይታየም? ባል ሚስቱን ሲያከብር ለሚስቱ ትሁት ሲሆን ሚስቱ ትወደዋለች። ሚስት ለባሏ ትሁት ስትሆን ባሏ ይወዳታል፣ ያከብራታል። እኛም ሁላችን በቃ ትሁት ሲሆንልን ሰው እኛም እንወደዋለን ያንን ሰው። የአገልግሎታችን ትልቁ ሚስጥር ስለሆነ እግዚአብሔር በትህትና ሁላችንም ይባርከን። ወደዚህ ልምምድ ውስጥ ገብተን እሱ እኮ ትሁት ነው፣ አደራረጓ ሁሉ የትህትና ነው የምንል እግዚአብሔር ያደርገን። ይህንን ያልካልኩኝ በቂ ነው። ጥያቄዎችን ስላዳመጣችሁ በመጀመሪያ ከልብ አመሰግናለሁ። እግዚአብሔር ይባርካችሁ። ምክንያቱም መደመጥ ለእኔ ትልቅ ነገር ነው ያለውን ጸጋ ማካፈል እና ጥያቄዎቹ እነዚህ ናቸው። እንዴት እንደምናደርግ አላውቅም። 5 ጥያቄዎች ናቸው። ፎቶም ልታነሱ ትችላላችሁ። ወረቀት ግን ቆንጆ ዲስከሽን ስለሆነ የተናገርኳቸው